Barakallahu lakum. Thank you so much. May Allah accept from you. And Allah says only the truth. And let me give the meaning of these beautiful verses from the chapter Ar-Rahman. In this, the meaning of which Allah says, Jazakallah. እናመሰግናለን አላህ ጥሩ ምንዳን ይክፈሉት ከአርራህማን ምዕራፍ የተነበበውን ውብ የቁርአን አንቀጾች ትርጉም እንደሚከተለው አቀርባለሁ አላህ በተከበረው ቃሉ እንዲህ ይላል በጌታውም ፊት መቆምን ለፈራ ሰው ሁለት ገነቶች አሉት ከጌታችሁም ጸጋዎች በየትኛው ታስተባብላላችሁ የቀንዘሎች ባለቤቶች የሆኑ ገነቶች አሉት ከጌታችሁ ጸጋዎች በየትኛው ታስተባብላላችሁ በሁለቱ ውስጥ የሚፈሱ ሁለት ምንጮች አሉ ከጌታችሁም ጸጋዎች በየትኛው ታስተባብላላችሁ They will recline on carpets whose inner linings will be of rich በሁለቱ ውስጥ ከፍራፍሬዎች ሁሉ ሁለት አይነቶች እርጥብና ደረቅ አሉ ከጌታችሁም ጸጋዎች በየትኛው ታስተባብላላችሁ የውስጥ ጉስጉሳቸው ከወፍራም ሐር በሆኑ ምንጣፎች ላይ የተመቻቹ ሲሆኑ ይንፈላሰሳሉ የሁለቱም ገነቶች ፍሬ ለለቃሚ ቅርብ ነው ከጌታችሁም ጸጋዎች በየትኛው ታስተባብላላችሁ በውስጣቸው ከበፊታቸው ከባሎቻቸው በፊት ሰውም ጅንም ያልገሰሳቸው አይኖቻቸውም በባሎቻቸው ላይ አሳጣሪዎች ሴቶች አሉ ከጌታችሁም ጸጋዎች በየትኛው ታስተባብላላችሁ ልክ ያቁትና መርጃን ይመስላሉ ከጌታችሁም ጸጋዎች በየትኛው ታስተባብላላችሁ የበጎ ሥራ ዋጋ በጎ እንጂ ሌላ ነውን ከጌታችሁም ጸጋዎች በየትኛው ታስተባብላላችሁ ከሁለቱ ገነቶችም ሌላ ሁለት ገነቶች አሉ ከጌታችሁም ጸጋዎች በየትኛው ታስተባብላላችሁ በውስጣቸው ሁለት የሚንፋፉ ምንጮች አሉ ከጌታችሁም ጸጋዎች በየትኛው ታስተባብላላችሁ በውስጣቸው ፍራፍሬ ዘንባባ ሩግንም አለ ከጌታችሁም ጸጋዎች በየትኛው ታስተባብላላችሁ በውስጣቸው ጠባያ መልካሞች መልከ ውቦች ሴቶች አሉ ከጌታችሁም ጸጋዎች በየትኛው ታስተባብላላችሁ በድንኳኖች ውስጥ የተጨጎሉ የዓይኖቻቸው ጥቁረትና ንጣት ደማቅ የሆኑ ናቸው ከጌታችሁ ጸጋዎች በየትኛው ታስተባብላላችሁ ከነሱ በፊት ሰውም ጅንም አልገሰሳቸውም ከጌታችሁ ጸጋዎች በየትኛው ታስተባብላላችሁ በሚያረገርጉ አረንጓዴ ምንጣፎችና በሚያማምሩ ስጋጃዎች ላይ የተደላደሉ ሲሆኑ ይቀመጣሉ ከጌታችሁም ጸጋዎች በየትኛው ታስተባብላላችሁ የግርማና የክብር ባለቤት የሆነው ጌታ ስም ተባረከ በሼኽ አዲል ቢን ሳሊም አልከልባኒ የተነበበልን የቁርአን አናቅጽ ትርጉም በዚህ ያበቃል አላህ ኸይር ጀዛዎትን ይክፈለው Let me after this introduce በመቀጠል የዛሬውን እንግዳችንን ላስተዋውቅ የተከበረው ወንድማችን ዶክተር ዛኪር ናይክ ይባላል የመጣውም ከህንድ አገር ነው ዶክተር ዛኪር ናይክ ማለት ይህ ነው This as Zakir Naik now kindly I know that you're so eager to show respect to በርግጥ ለዚህ ክብር እንግዳ ልዩ አክብሮታችሁን ለማሳየት በጉጉት ላይ እንደሆናችሁ እጅጉን እንገነዘባለን ግን ባታጨበጭቡን እንመርጣለን ሞባይሎቻችሁንም ድምጽ አልባ እንድታደርጉልን በትህትና እንጠይቃለን በተጨማሪም ለእንግዳችን ለዶክተር ዛኪርና በዚህ ምሽት ይህ ፕሮግራም እንዲሳካ ጥረት ላደረጉ ሁሉ ዱዓ ታደርጉላቸው ዘንድ እንጠይቃለን በዚህ መልካም ጥረታቸው በጣም ደስተኞች አድርገውናል አልহামዱሊላህ በአላህ ፈቃድ ፕሮግራሙን ለማሳካት በቅቷል ዶክተር ዛኪር ናይክን ባጭሩ ላስተዋውቃችሁ የዶክተር ዛኪር ናይክ የሙያ ዘርፍ ሜዲካል ዶክተር ነው ኢስላምንና ንጽጽራዊ ሃይማኖት ጥናትን አስመልክቶ
ማራኪና አሳማኝ ንግግር በማድረግ በዓለም አቀፍ ደረጃ ዕውቅና ያለው ሲሆን በአሁኑ ጊዜ የኢስላሚክ ሪሰርች ፋውንዴሽን ፕሬዝዳንት በመሆን በማገልገል ላይ ይገኛል። ዶክተር ዛኪር ናይክ ቁርአንና ምንጫቸው የተረጋገጡ የነቢዩ ሰለላሁ ዐለይሂ ወሰለም ሐዲሶችን መሠረት በማድረግ በኢስላም ላይ ያነጣጠሩ ትችቶችንና አስተምህሮቶችን ምላሽ ይሰጣል። ትክክለኛ መልእክታቸውን ያሳውቃል። የሌሎች እምነት መጻሕፍትንና ሳይንሳዊ እውነታዎችን እንዲሁም ሎጂኮችን በመጠቀም የኢስላምን ትክክለኛነት ፍንትው አድርጎ ያሳያል። የ42 ዓመት ጎልማሳ ነው። ምን ጊዜም በሕዝብ ፊት ንግግር ካደረገ በኋላ ከታዳሚዎች የሚቀርቡለትን አስቸጋሪና ውስብስብ ጥያቄዎችን አሳማኝና አጥጋቢ መልስ በመስጠት ይታወቃል። አልሐምዱሊላህ እሱን ጠንቅቀው ለሚያውቁ ሰዎች በዚህ ጸባዩ በጣም የታወቀ ነው። In this country, Saudi Arabia, in the USA, Canada, the UK, United Arab Emirates, Kuwait, Qatar, Bahrain, Oman, Australia, New Zealand, South Africa. ባለፉት 10 ዓመታት ዶክተር ዛኪር ናይክ ካናዳ፣ የተባበሩት አረብ ኤሚሬቶች፣ ኩዌት፣ ኳታር፣ ባህሬን፣ ኦማን፣ አውስትራሊያ፣ ኒውዚላንድ፣ ደቡብ አፍሪካ፣ ቦትስዋና፣ እንግሊዝ፣ ማሌዥያ፣ ሲንጋፖር፣ በሌሎችም አገሮች ሌሎችም በርካታ አገሮች በዶክተር ዛኪር ተጎብኝተዋል። በዋነኝነት የትውልድ ሀገሩ ህንድ ትጠቀሳለች። በተጨማሪም ሆንግ ኮንግ፣ ታይላንድ፣ ጊያና እና በብዙ ሀገሮች በመዘዋወር የዳዕዋ ተልእኮን ተወጥቷል። በብዙ ሲምፖዚየሞችና ህዝባዊ ስብሰባዎች ከበርካታ ታላላቅ ሰዎች ጋር ተሳትፏል። ከአሜሪካዊ ዶክተር ዊሊያም ካምቤል ጋር በቺካጎ ቁርአንና መጽሐፍ ቅዱስ በሳይንስ መነጽር በተሰኘ ርዕስ ሚያዝያ 2000 እንደ አውሮፓውያን አቆጣጠር ያደረገው ወሳኝ የሆነ ክርክር ታላቅነቱንና ስኬታማነቱን ያሳየበት ነበር። አሁን ደግሞ ስለ ሼክ አህመድ ዲዳት ትንሽ ነገር ልንገራችሁ። እንደሚታወቀው ሼክ አህመድ ዲዳት ኢስላምንና ንጽጽራዊ ሃይማኖትን አስመልክቶ ንግግር በማድረግ የሚታወቁ ነበሩ። አላህ ይዘንላቸውና ይህ ታላቅ ሰው ታዲያ ዶክተር ዛኪር ናይክን ዲዳት ፕላስ በማለት ሰይመውታል። ይህንንም ስያሜ የሰጡት በ1994 ነበር። ከ2000 በኋላ በሚያቀርባቸው ህዝባዊ ንግግሮችም ዓለም ወደሱ ፊቱን ያዞረው እስከሚመስል ድረስ የሰው ልብ መቆጣጠር ችሏል። ዶክተር ዛኪር ናይክ አብዱል ከሪም በዳዕዋው ዘርፍና በተነጻጻሪ ሃይማኖቶች ጥናት እጅግ ስኬታማ ሆኗል። እኔ 40 ዓመት የወሰደብኝን እሱ በ4 ዓመታት ያሳካ ታላቅ ሰው ነው። ሌሎች ተጨማሪ 40 ዓመታትና ከዚያም በላይ እንደሚያገለግለን ተስፋ እናደርጋለን። Dr. Naik, may Allah give him long life in the service of his deen. Now Dr. Zakir Naik appears regularly on many international TV channels. Allah የዶክተር ዛኪር ናይክን ዕድሜ ዲንን በማገልገል ላይ ያስረዝምለት። ዶክተር ዛኪር ናይክ ከ150 በላይ በሚሆኑ ሀገሮች ሽፋን ባላቸው ዓለም አቀፍ ቻናሎች ስክሪን ላይ ይታያል፣ ይደመጣል። የፒስ ቲቪ ቻናልም የበላይ ጠባቂ ነው። የፒስ ቲቪ ኦን መሆን እጅግ ያስደስተኛል። ምክንያቱም እኔን ጨምሮ ሌሎች ወንድሞችና እህቶች ባለፈው ህዳር በሙምቤ ህንድ ውስጥ በክብር እንግድነት ተጋብዘን ያየሁት ነገር እጅግ አስደናቂ ነበር። ይህ ራሳቸውን መስዋዕት ያደረጉ የፒስ ቲቪና የአይአርኤፍ ወይም ኢስላሚክ ሪሰርች ፋውንዴሽን ጥረት ውጤት ነው። በርካታ ሰዎች በፒስ ቲቪና በአይአርኤፍ ሥራ ተጠቃሚዎች ሆነዋል። አሁን ያለምንም መዘግየት ውድና የተከበረ ወንድሜን ዶክተር ዛኪር ናይክን ወደ መድረክ ልጋብዝ። ይዞላችሁ የሚቀርበው ርዕስ እኔን ጭምር ያስደነቀ እጅግ ማራኪና ውብ ነው። ርዕሱ የጀነት ቁልፍ ይላል። ምን ማለት እንደሆነ በዚህ ምሽት ፕሮግራም ላይ ይገልጽላችኋል። ስለዚህ ዶክተር ዛኪር ናይክ ወደ እኔ እንድትመጣ ጋብዛለሁ። እባካችሁ ማጨብጨብ አያስፈልግም።
Alhamdulillah. Wassalatu wassalam ala rasulillah wa ala alihi wa sahbihi ajmain. Amma ba'd. A'udhu billahi minash shaitanir rajim. Bismillahir rahmanir rahim. Inna ad-dina inda Allah al-Islam. Rabbi shrah li sadri wa yassir li amri wahlul 'uqdatam min lisani yafqahu. ምስጋና ለአላህ ይገባው። ሰላትና ሰላም በአላህ መልእክተኛና በቤተሰቦቻቸው ባልደረቦቻቸው ላይ ይስፈን። ከተረገመው ሸይጣን በአላህ ተጠበቃለሁ። በአላህ ስም እጅግ በጣም ሩህሩህና አዛኝ በሆነው አላህ ዘንድ የተወደደ ሃይማኖት ኢስላም ብቻ ነው። ጌታዬ ሆይ ልቤን አስፋልኝ፣ ነገሬንም ለኔ አክራልኝ፣ ከምላሴም መኩላተፍን ፍታልኝ፣ ንግግሬን ያውቃሉና። የተከበራችሁ እንግዶች፣ እናትና አባቶቼ፣ እህትና ወንድሞቼ ሁላችሁንም በእስላማዊ ሰላምታ አሰላሙ አለይኩም ወራህመቱላሂ ወበረካቱ በማለት እንኳን ደህና መጣችሁ እላለሁ። የአዳራሹ መብራቶች እንዲበሩ እጠይቃለሁ። እባካችሁ የመብራት ተቆጣጣሪዎች ሁሉም አምፖሎች እንዲበሩ አድርጉ። ጀዛኩሙላህ። አመሰግናለሁ። በንጉስ አብደላህ ብሔራዊ ጥበቃ አማካኝነት በተዘጋጀው በዚህ ታላቅና ሁለተኛ ዙር ፌስቲቫል በእንግድነት በመጋበዜ እጅግ ከፍተኛ የሆነ ደስታና ክብር ይሰማኛል። በዚህ አዳራሽ ለሁለተኛ ጊዜ ነው ንግግር እያደረግኩ ያለሁት። ከአሁን በፊት በንጉስ ፋህድ የባህል ማዕከል ጉብኝት አድርጌያለሁ። የዛሬ ምሽት ፕሮግራማችን ርዕስ የጀነት ቁልፍ ይላል። ማንም ሰው የጀነትን ቁልፍ ምንነት ለማወቅ ይፈልጋል። የጀነትን ቁልፍ በተመለከተ በሁሉም የዓለም ዋና ዋና ሃይማኖቶች መጽሐፍት ውስጥ ተጠቅሷል። በመጨረሻው የመጽሐፍ መደምደሚያ በሆነው በታላቁ ቁርአንም ተገልጿል። ሱረቱል ኢምራን ምዕራፍ 3 ቁጥር 96 እንዲህ ይላል፣ ለሰዎች ሁሉ መጸለያ መጀመሪያ የተኖረው ቤት ብሩክና ለዓለማት ሁሉ መምሪያ ሲሆን ያ በበካ መካ ያለው ነው። በካ የመካ ሌላ ስም ሲሆን ለዓለም እንዲሁም ለሰው ልጆች በረከትና መመሪያ የተደረገ ቦታ ነው። በመሆኑም በካ ማለት መካ በመሬት ላይ የመጀመሪያው የአምልኮ ቦታ የተደረገ ቦታ ነው። ይህም ለሁሉም የሰው ልጆች በረከትና መመሪያ ተደርጓል። ይህቺ መካ የምትባል ቦታ በሁሉም የእምነት መጻሕፍት ላይ ተጠቅሷል። በሁሉም ታላላቅ እምነት መመሪያዎች ላይ ተገልጿል። በመጽሐፍ ቅዱስ በመዝሙረ ዳዊት ምዕራፍ 84 ቁጥር 56 እና ቁጥር 6 እንዲህ ይላል፣ ወደ ጽዮን ተራራ ለመጓዝ የሚፈልጉና ያንተ እርዳታ የሚያገኙ እንዴት የታደሉ ናቸው። ባካ በተባለው ሸለቆ በሚያልፉበት ጊዜ የምንጭ ስፍራ ይሆናል፣ የበልግም ዝናብ ኩሬዎችን ይሞላል። በካ በተባለው ሸለቆ በሚያልፉበት ጊዜ በሂንዱ እምነት መጽሐፍትም እንዲሁ የተገለጸ ሲሆን በባጉዌ መጽሐፍ ቁጥር 3 ምዕራፍ 29 ቁጥር 4 ላይ እንዲህ ይነበባል፣ ስለ ኢላ ስፖት ይናገራል። ኢላ ማለት አላህ ማለት ሲሆን ስፖት ደግሞ ቦታ ማለት ነው። በድምሩ የአላህ ቦታ ማለት ነው። ያም ማለት የአምልኮ ቦታ ለማለት ነው። means a place. It's place of God, a place of worship. ይህ ደግሞ መካን የሚገልጽ እንደሆነ የሚከተለው ጥቅስ ያሳያል። ባጉዌ መጽሐፍ ቁጥር 3 ምዕራፍ 29 ቁጥር 11 ስለ ናረሽ ምሻ ያወራል። ይህ ደግሞ ነብዩ መሐመድን ሰለላሁ ዐለይሂ ወሰለምን ያመለክታል። ስለዚህ የሰላም ስፍራ ተብሎ የተጠቀሰው ነብዩ መሐመድ ሰለላሁ ዐለይሂ ወሰለም የተወለዱበትን ቦታ ነው ማለት ነው መካን። ነብዩ ኢብራሂምም ዐለይሂ ሰላም እንዲህ በማለት ዱዓ አድርገዋል። አልበቀራ ምዕራፍ 2 ቁጥር 126 እንዲህ በማለት ዱዓ አድርገዋል። which mentions Surah Baqarah chapter number 2 verse 126. He prays to Allah subhanahu wa ta'ala that, oh my Lord, make this city a city of peace. ቤተሰቦቹንም ከነሱ በአላህና በመጨረሻው ቀን ያመነውን ሰው ከፍሬዎች ስጠው። ስለዚህ ነብዩ ኢብራሂም አለይሂ ሰላም አላህ መካን የሰላም ከተማ እንዲያደርጋትና ነዋሪዎቿንም በአላህና በመጨረሻው ቀን ያመኑትን ከፍራፍሬዎች እንዲመግባቸው ዱዓ አድርገዋል። በሌላ ምዕራፍ ላይ እንደተገለጸው ደግሞ የሚከተለውን ዱዓ አድርገዋል።
Surah Ibrahim, chapter number 14, verse number 35, where he prays, Ibrahim salam prays. በሱረቱል ኢብራሂም ምዕራፍ 14 ቁጥር 35 እንዲህ ይላል ኢብራሂምም ባለ ጊዜ አስታውስ ጌታዬ ሆይ ይህንን ሀገር መካን ጸጥተኛ አድርገው እኔንም ልጆቼንም ጣዖታትንም ከመገዛት አርቀን ኢብራሂም አለይሂ ሰላም እሱንና ልጆቹን ከጣዖት አምልኮ አላህ እንዲያርቃቸው ዱዓ አድርገዋል that may he preserve himself and his sons from worshipping the idols. And the greetings of this አስተውላችሁ ከሆነ የዚህ መካ አካባቢ ሰዎች ሰላምታ በዓለም ላይ በጣም የታወቀ አይነት ሰላምታ ነው with how people greet each other today. እንደሚታወቀው በዓለም ላይ በተለይ ደግሞ ሙስሊም ባልሆነው ክፍል በጣም የተለመደው የሰላምታ ልውውጥ እንዴት አደራችሁ እንዴት ዋላችሁ እንዴት አመሻችሁ የመሳሰለው የሰላምታ ልውውጥ ነው ሜዳ ላይ አንድ ድመትና ውሻ ሲጫወቱ ያገኛቸው አንድ ሰው እንዴት አደራችሁ ይላቸዋል ለድመትና ለውሻ እንዴት አደራችሁ ማለት ምን ማለት ነው አንድ መምህር ወደ መማሪያ ክፍል በሚገባበት ጊዜ ተማሪዎች እንዴት አደርክ ጋሼ ይሉታል ምናልባትም መምህሩ ከሚስቱ ጋር ተጣልቶ አድሮ ሊሆን ይችላል መልሶ ላለመምጣት ወስኖ ሊሆን ይችላል መምጣት እየፈለገ እሱም እናንተ እንደምን አደራችሁ ይላል ሌሎችም የሰላምታ ልውውጥ መንገዶች አሉ ለምሳሌ ሄሎ ሃይ ከምንም በላይ ግን ዋነኛ የሰላምታ ልውውጥ መንገድ ሰላም ለእናንተ ይሁን ሰላምታ ነው አሰላሙ አለይኩም ይህ ሰላምታ በነብዩ ኢሳ አለይሂ ሰላም ጭምር ተብሏል salam Jesus Christ peace be upon him in the gospel of Luke chapter number 24 verse number 36 where he goes in the upper room ኢየሱስ ክርስቶስ አለይሂ ሰላም በሉቃስ ወንጌል ምዕራፍ 24 ቁጥር 36 እንደተጠቀሰው ወደ ሐዋሪያቶቹ በመጣ ጊዜ በዕብራይስጥ ቋንቋ አሰላሙ አለይኩም አላቸው ሰላም ለእናንተ ይሁን ለማለት በቁርአን በሱረቱል አንዓም ምዕራፍ 6 ቁጥር 54 ላይ ደግሞ ይህ ተገልጿል እነዚያ በተአምራታችን የሚያምኑት በመጡ ጊዜ ሰላም በእናንተ ላይ ይሁን በላቸው say peace be on you በቁርአን በሱረቱል ኒሳ ላይም የሚከተለው ተገልጿል በምዕራፍ 4 ቁጥር 86 በሰላምታ በተከበራችሁም ጊዜ ከርሷ ይበልጥ በማረ ሰላምታ አክብሩ ወይም እርሷኑ መልሷት ይህም ማለት አንድ ሰው አሰላሙ አለይኩም ባላችሁ ጊዜ ወአለይኩም ሰላም ወራህመቱላሂ ብላችሁ መመለስ አለባችሁ አንድ ሰው አሰላሙ አለይኩም ወራህመቱላሂ ቢላችሁ ወአለይኩም ሰላም ወራህመቱላሂ ወበረካቱ ብላችሁ መመለስ አለባችሁ ነገር ግን እንዲህ ማድረግ ካልቻላችሁ ቢያንስ ተመጣጣኙን መመለስ ይኖርባችኋል ተመጣጣኝ መመለስ አለበት ሲባል አንድ ሰው አሰላሙ አለይኩም ወራህመቱላሂ ወበረካቱ ቢላችሁ ወአለይኩም ሰላም ወራህመቱላሂ ወበረካቱ ብላችሁ መመለስ አስፈላጊ ነው አሰላሙ አለይኩም ያላችሁ ሰው ከልብ በመነጨ ሁኔታ ወአለይኩም ሰላም በማለት ልትመልሱለት ይገባል በእርግጥ በማንኛውም መልኩ ቃሉን ልትናገሩት ትችላላችሁ ሆኖም ስነ ምግባር የተሞላበት ሊሆን ግድ ነው በጥቅሉ በእስላምና በሌሎች እምነቶች የሚገኝ ሰላምታ ሰላም ለእናንተ ይሁን ሰላምታ ነው ቁርአን ሰላምታን እንድንለዋወጥ የሚያዘን እርስ በርሳችን ስንገናኝ ብቻ አይደለም በችግርና ባለመረጋጋትም ጊዜ ጭምር እንጂ problems for example the Quran says in Surah Furqan chapter number 25 verse number 63 በሱረቱል ፉርቃን ምዕራፍ 25 ቁጥር 63 እንዲህ ይላል የአርህማንም ባሮች እነዚያ በምድር ላይ በዝግታ የሚሄዱት ባለጌዎችም በተናገሯቸውም ጊዜ ሰላም የሚሉት ናቸው እነሱ እንዲህ ይላሉ ቃሉ ሰላማ ሰላም ይላሉ they say qalu salama that means when the ignorant also approach them they say qalu salama they say peace it's mentioned in the Quran in Surah Qasas chapter number 28 verse number 55 that በቁርአን በሱረቱል ቀሶስ ምዕራፍ 28 ቁጥር 55 ላይ አላህ እንዲህ ብሏል ውድቅንም ቃል በሰሙ ጊዜ ከርሱ ይርቃሉ ለኛ ስራዎቻችን አሉን ለናንተም ስራዎቻችሁ አሏችሁ ሰላም በእናንተ ላይ ይሁን አላዋቂዎችን አንፈልግም ይላሉ በጦርነት ጊዜ ሳይቀር ቁርአን ሰላምን ያውጃል
ብዙውን ጊዜ እስላምን ለማጠልሸት ከሚፈልጉ አካላት የሚጠቀስ አንድ የቁርአን አንቀጽ አለ። እሱም በሱረቱ ተውባ ምዕራፍ 9 ቁጥር 5 ያለው አንቀጽ ሲሆን ካፊሮችን መግደል እንደሚቻል የሚያሳይ አድርገው ያቀርቡታል። ይህን ግን በትክክለኛው አገባብ ከተረጎምነው እነሱ ከሚሉት ተቃራኒ ነው። ምክንያቱም አንቀጹ የሚያወራው በጦር ሜዳ ላይ ስላለ ሁኔታ ነው። አጋሪዎችን ባገኛችሁባቸው ስፍራ ግደሏቸው። የሚቀጥለው አንቀጽ ማለትም አንቀጽ 6 ብዙውን ጊዜ ሰዎችን አልፈው ወደ አንቀጽ 7 ይገባሉ። ለዚህ መልስ ይሰጣል። ከአጋሪዎችም አንዱ ጥገኝነትን ቢጠይቅ የአላህን ቃል ይሰማ ዘንድ አስጠጋው። ከዚያም ወደ መጠበቂያው ስፍራ አድርሰው። Don't just give it to them, escort them to a place of security so that they may hear the word of Allah subhanahu wa ta'ala. So even at times of war, በጦርነት ጊዜ እንኳን ሳይቀር ጠላት ጥገኝነት በፈለገ ጊዜ ሰላም በሆነ ቦታ እንድታስጠጋውና የአላህን ቃል እንዲሰማ እንድታደርገው ያዛል። The verse of Surah Anfal, chapter number 8, verse number 60, it says that prepare your steeds of war. በሱረቱል አንፋል ምዕራፍ 8 ቁጥር 60 ላይ ደግሞ በጦርነት ጊዜ ጠላቶቻችሁ እንዲሸበሩ አድርጉ የሚል መልእክት ተቀምጧል። ወዲያውኑ በሚቀጥለው ምዕራፍ 8 ቁጥር 61 ላይ ጠላት ሰላም የመፍጠር ፍላጎት ካለው እናንተም ወደ ሰላም ተዘንበሉ በማለት ይመክራል። ስለዚህ ሰላም በችግርና ጦርነት ጊዜ እንኳን ሳይቀር የሰላም ማስፈኛ መንገድ ነው። በዋነኝነት የታዘዘው ሰላም ነው። The best prescribed solution is peace. And further, if we analyze, it's mentioned in the Quran. በሱረቱል ፋቲሃ ምዕራፍ 1 ቁጥር 4 ላይ የተገለጸውን ካስተዋል የሚከተለውን እናገኛለን። ማሊክ የውሚዲን የፍርዱ ቀን ባለቤት የሆነው የፍርዱ ቀን ንጉስ የሆነው። በሱረቱል ሐሽር ምዕራፍ 59 ቁጥር 23 ላይም ተመሳሳይ መልእክት ተቀምጧል። መሊኩል ቅዱስ ሰላም ንጉሱ ከጉድለት ሁሉ የጠራው የሰላም ባለቤቱ። ይህ አላህን ሱብሓነሁ ወተዓላን ለመግለጽ ነው። ኃያሉን ጌታ እሱ ንጉስ ነው። እሱ ከጉድለት የነጻ ነው። እሱ የሰላም ምንጭ ነው። አሰላም በቁርአን በሱረቱል አንዓም ምዕራፍ 6 ቁጥር 126 አላህ ሱብሓነሁ ወተዓላ እንዲህ ይላል። It says that for them is the home of peace in the presence of thy Lord. ለነርሱ በጌታቸው ዘንድ የሰላም አገር አላቸው። እርሱም ጌታ ይሰሩት በነበሩት ምክንያት ረዳታቸው ነው። So he's talking about the home of peace. The kingdom of peace is in the presence of thy Lord. For your Lord is your friend. And he loves you because you are righteous. It's mentioned in Surah Marriage. በሱረቱል ሚዕራጅ ምዕራፍ 7 ከቁጥር 27 እስከ ቁጥር 28 ደግሞ እንዲህ ይላል። እነዚያም እነሱ ከጌታቸው ቅጣት ፍሬዎች የሆኑት የጌታቸው ቅጣት መምጣቱ የሚያስተማምን ነውና። ስለዚህ ጌታን ማስከፋት የሰላምና መረጋጋት ተቃራኒ በመሆኑ አማኞች ጌታቸውን ማስከፋት በጣም ይፈራሉ። አላህን የምታስከፋ ከሆነ ሰላምና መረጋጋትን ማግኘት አትችልም። በሱራ ያሲን ምዕራፍ 36 ቁጥር 58 አላህ እንዲህ ብሏል። ለነሱም አዛኝ ከሆነው ጌታ በቃል ሰላም አላቸው። በሱረቱል ኢብራሂም ምዕራፍ 14 ቁጥር 23 ደግሞ የሚከተለው ተገልጿል። እነዚያም ያመኑና መልካም ሥራዎችን የሰሩ ከስሮቻቸው ወንዞች የሚፈሱባቸውን ገነት በውስጣቸው ዘውታሪዎች ሲሆኑ በጌታቸው ፍቃድ እንዲገቡ ይደረጋሉ። በውስጣቸው
አሁን ስለ ጀነት መግቢያ መስፈርቶች እንነጋገራለን። አንድ ሰው ካመነ በእምነቱ ከጸና እንዲሁም በጎ ስራዎችን ከሰራ በስሮቿ ወንዞች የሚፈሱባት በሆነች ጀነት ይገባል። ይህም በሱረቱል ሂጅራ ምዕራፍ 15 ቁጥር 46 ላይ እንደሚከተለው ተጠቅሷል። ጸጥተኞች ሆናችሁ በሰላም ግቧት ይባላሉ። እንደዚሁም በሱረቱል ፉርቃን ምዕራፍ 25 ቁጥር 75 ላይ አላህ እንዲህ ይላል፣ እነዚያ በመታገሳቸው የገነትን ሰገነቶች ይመነዳሉ። በሱረቱል መርየም ምዕራፍ 16 ቁጥር 62 ላይ ደግሞ እንዲህ ይላል፣ በርሷ ሰላም እንጂ ውድቅን ነገር አይሰሙም። ለነርሱ በርሷ ውስጥ ጧትም ማታም ሲሳያቸው አላቸው። And this kingdom of peace, the ultimate kingdom of peace, በጥቅሉ ሰላም የሚገኝበት ማለትም የመጨረሻ ሰላም የሚገኘው በጀነት ውስጥ ነው። it's paradise. And the description የዚህ ጀነት መገለጫዎች በዋና ዋና ዓለም አቀፍ ሃይማኖቶች መጽሐፍ ተጠቅሷል። of the major world religions. And if you read the Quran, በቁርአን ውስጥ ይህ የሰላም መናኸሪያ ጀነት በመባል ይታወቃል። one of its name is Jannah. ጀነት በአረብኛ ትርጉሙ የአትክልት ስፍራ ማለት ሲሆን ቁርአን በስሮቿ ወንዞች የሚፈሱባት የአትክልት ስፍራ በማለት ገልጿታል። Garden beneath which እነዚህም ወንዞች ጣዕሙ ከማይለወጥ ወተት ከነጠረ ማርም እንዲሁም በውስጧ ብዙ አይነት ፍራፍሬዎች እንደ ቴምር ወይን በመሳሰሉ ፍሬዎች የተሞሉ ናቸው። pure honey, in which there is every kind of fruit. And the fruits are described as pomegranates, dates, grapes, etc. And in it, በጀነት ውስጥ ውድቅ ንግግር የለም፣ that there is no idle talk. ኃጢአት መስራትም የለም፣ There is no የጭንቀትና የትካዜ ህይወትም የለም። or no cause of distress or anxiety. It is ጀነት ማለት የሰላምና የበረከት ሀገር ማለት ነው። peace and bliss. And Jannah is described in several verses of the Quran, several times in Surah Al-Imran chapter 3, Surah Nisa chapter 4, ጀነት በቁርአን ውስጥ በብዙ ምዕራፎች ላይ ተጠቅሷል። በሱረቱል ኢምራን ምዕራፍ 3፣ በሱረቱል ኒሳ ምዕራፍ 4፣ በሱረቱል ማኢዳ ምዕራፍ 5፣ በሱረቱል ተውባ ምዕራፍ 9፣ በሱረቱል ሂጅራ ምዕራፍ 15፣ በሱረቱል ካህፍ ምዕራፍ 18፣ በሱረቱል ሐጅ ምዕራፍ 22፣ በሱረቱል ያሲን ምዕራፍ 36 ወዘተ። በተለያዩ ቦታዎች ላይ ቁርአን ስለ ጀነት ማለትም ስለ ሰላም መናኸሪያ አብራርቷል። places. Time will not permit to describe all. በተመሳሳይ መልኩ ስለዚህችው ጀነት በሂንዱ የሃይማኖት አስተምህሮት መጽሐፍት ውስጥ ተጠቅሷል። በጣም ብዙ ቦታዎች ላይ ሁሉንም ለመግለጽ ያለን ጊዜ በቂ አይደለም። Verse number 6. በአተርቫቬ መጽሐፍ ቁጥር 4 ምዕራፍ 34 ቁጥር 6 እንዲህ ይላል፣ It says that ይህ ገነት ወንዞች በስሮቹ ይፈሳሉ። it has got የውሃ ምንጮች ከንጹህ ማር ጋር የተጣራ ውሃ እንዲሁም የወተት ወንዞች ይፈሱባታል። honey. Rivers of distilled water and curd and rivers of milk. In several places it speaks about fruits. በብዙ ቦታዎችም ላይ ስለተለያዩ ፍራፍሬዎች ያወራል። Book number 4, chapter number 36. በአተርቫቬ መጽሐፍ ቁጥር 4 ምዕራፍ 36 ቁጥር 2 እንዲህ ይላል፣ ንጹሃን ሴቶችን የምታገኙበት የሐሴት ቦታ ነው። The same description of kingdom of ጀነትን አስመልክቶ ተመሳሳይ መገለጫዎች በመጽሐፍ ቅዱስም ተጠቅሷል። it's mentioned in the Gospel of Matthew, chapter number 22, verse number 30. በማቴዎስ ወንጌል ምዕራፍ 22 ቁጥር 30 እንዲህ ተገልጿል፣ Person does not ምክንያቱም ሰዎች ከሞት በተነሱ ጊዜ በሰማይ እንዳሉት መላእክት ይሆናሉ እንጂ አያገቡም አይጋቡም። it's mentioned in the book of በሮሜ መጽሐፍ ደግሞ የሚከተለው ሰፍሯል፣ 21, verse number 4. ይህ ሐዘንና ትካዜ የሌለበት ቦታ ነው። Where there will be no sorrow. All እንባችሁ በኃያሉ ጌታችሁ ይታበሳል። will not be death, ስቃይ የለም፣ ህመም የለም፣ ሐዘን የለም። በዮሐንስ ራእይ ምዕራፍ 21 ቁጥር 4 ላይ ደግሞ እንዲህ ይላል፣ እንባን ሁሉ ከዓይናችሁ ላይ ይጠርጋል፣ ሞት ወይም ሐዘን ወይም ለቅሶ ከእንግዲህ ወዲህ አይኖርም፣ ምክንያቱም የቀድሞዎቹ ነገሮች ሥርዓት አልፏል። በመኃልየ ዘሰሎሞን ምዕራፍ 4 ቁጥር 13 ላይ ደግሞ እንዲህ ይላል፣ በዚያም ከሚገኙት ምርጥ የአትክልት ፍሬዎች መካከል
ስለ ሰላም መናኸሪያዋ ጀነት ማብራሪያ በዓለማችን ዋና እምነቶች መመሪያ መጽሐፍት ውስጥ ተገልጿል። ወደዚች ጀነት የመግቢያም መስፈርት በሁሉም ተመሳሳይ ነው። በሱረቱል ዐስር ምዕራፍ 103 ከቁጥር 1 እስከ 3 እንዲህ ተብሎ ተጠቅሷል። ኢላ الذين آمنوا وعملوا الصالحات وتواصوا بالحق وتواصوا بالصبر that by the token of time man በጊዜያቱ እምላለሁ ሰው ሁሉ በርግጥ በከሳራ ውስጥ ነው። እነዚያ ያመኑትና መልካሞችን የሰሩት በእውነትም አድራ የተባባሉት በመታገስም አድራ የተባባሉት ብቻ ሲቀሩ በዋናነት የጀነት መግቢያ ዋና መሰረቶች ሁለት ናቸው። አንደኛው መስፈርት ኢማን ሲሆን ሁለተኛው ደግሞ በጎ ስራ ነው። በሱረቱል ዐስር ስለ ሁለተኛው አራት መስፈርቶች ተገልጸዋል። እነሱም የመጀመሪያው እምነት፣ በጎ ስራ፣ ሰዎችን በመልካም መምከር፣ ሰዎችን በትዕግስት አድራ ማለት ናቸው። የጀነት መግቢያ ቁልፍ ዋነኛው ከኢስላም አዘናቶች ውስጥ መጀመሪያ ላይ የሚገኘው ላኢላሃ ኢላላህ ሙሐመዱር ረሱሉላህ የሚለው ነው። ይህም በሶሒህ ቡኻሪ ቮሊዩም 1 ሐዲስ ቁጥር 8 ተገልጿል። የዚህ ሐረግ ትርጉም ከአላህ ውጭ በእውነት የሚመለክ ጌታ የለም፣ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ደግሞ የአላህ መልእክተኛ ናቸው የሚል ነው። በዋናዎቹ የዓለም ሃይማኖቶች መጽሐፍት መሰረት የጀነት መግቢያ መስፈርት ወይም ቁልፍ ተመሳሳይ ነው። ይህም ከአላህ ውጭ በእውነት የሚመለክ ጌታ የለም ብሎ ማመንና ነብዩ መሐመድ ሰለላሁ ዐለይሂ ወሰለም የአላህ መልእክተኛ ናቸው ብሎ መመስከር ነው። ሁሉም እምነቶች ወደ ጀነት ሊያስገቡ ስለሚችሉ ዋና ስራዎች ይገልጻሉ። ለማንኛውም የመጀመሪያውን መስፈርት እንነጋገር። ይህም የአምላክ ማንነት በዋናና የዓለም ሃይማኖቶች የሚለው ነው። በሂንዱ የእምነት መጽሐፍት ላይ ስለተገለጸው የአምላክ ማንነት በቅድሚያ ልግለጽ። አንድን ስለ እምነቱ ጠለቅ ያለ ዕውቀት የሌለውን የሂንዱ እምነት ተከታይ በስንት አምላክ ታምናለህ ብለን ብንጠይቀው በ3 በ100 አሊያም በ1000 ሊል ይችላል። ሌሎች ደግሞ በሚሊዮን የሚቆጠርን ቁጥር ሊጠቅሱልህ ይችላሉ። አንዱን በሃይማኖቱ ጥሩ ግንዛቤ ያለውን ሂንዱ ብትጠይቀው ደግሞ አንድ አምላክ እንዳለ ይነግርሃል። ተራው የሂንዱ እምነት ተከታይ ፓንቲዝም በሚል ፍልስፍና የተጠመቀ ነው። ይህ ፍልስፍና ማንኛውም ነገር አምላክ ነው ብሎ ያምናል። ይህም ፀሐይ አምላክ ናት፣ ዛፍ አምላክ ነው፣ ጨረቃ አምላክ ናት፣ እባብ አምላክ ነው፣ ሰውም አምላክ ነው። አንድ ሙስሊም እምነቱ ሁሉም ነገር አምላክ ነው ሳይሆን የአምላክ ነው የሚል ነው። ሁሉም ነገር የአላህ ነው። ፀሐይ የአላህ ነው፣ ዛፍ የአላህ ነው፣ የሰው ልጅ የአላህ ነው፣ ጨረቃ የአላህ ናት፣ ፀሐይ የአላህ ናት። ስለዚህ በሙስሊምና በሂንዱ መሃል ያለው ልዩነት ይህ ነው። አንድ ተራ ሂንዱ ሁሉም ነገር አምላክ ነው ይላል፣ ሙስሊም ደግሞ ሁሉም ነገር የአላህ ነው ይላል። ልዩነቱ የተፈጠረው በአፖስትሮፍ ኤስ አማካኝነት ነው። የአፖስትሮፍ ምልክቷ ከኤስ በፊትና በኋላ መሆኗ ይህን የአፖስትሮፍ ችግር መቅረፍ ከቻል በሙስሊምና በሂንዱ መሃል ያለው ልዩነት ይፈታል። ቁርአን በሱረቱል ኢምራን ምዕራፍ 36 ቁጥር 64 ላይ እንዲህ ይላል፣ የመጽሐፉ ባለቤቶች ሆይ በእኛና በእናንተ መካከል ትክክል ወደ ሆነች ቃል ኑ፣ እርሷም አላህን እንጂ ሌላን ላንገዛ በርሱም ምንንም ላናጋራ ከፊላችንም ከፊሉን ከአላህ ሌላ አማልክት አድርጎ ላይዝ ነው በላቸው። እንዲህ ቢሉም እኛ ሙስሊሞች መሆናችንን መስክሩ በላቸው። እናም በአንድ እምነት ውስጥ ያለን የአምላክ ጽንሰ ሐሳብ ለመረዳት የእምነቱ ተከታዮች የሚሰሩትን መመልከት ተገቢ አይደለም። ትክክለኛና አዋጩ መንገድ የአምላክን ጽንሰ ሐሳብ ከምንጩ ከእምነቱ መጽሐፍት መረዳት ነው። መጽሐፍቱ ምን እንደሚሉ መገንዘብ ያሻል። የአምላክን ማንነት በሂንዱይዝም ለመረዳት የሂንዱ መጽሐፍትን መመርመር ያሻል። በስንዳኖ ፓኒሽን ምዕራፍ 6 ክፍል 2 አንቀጽ 1 እንዲህ የሚል ተቀምጧል፣ አምላክ አንድ ነው፣ ሁለተኛ የለውም። በሽታ ሹታራ ፓኒሽን ምዕራፍ 6 ቁጥር 9 ላይ ደግሞ እንዲህ ይላል፣ አምላክ ወላጆች የሉትም፣ ጓደኛም የለውም፣ ኃያሉ አምላክ አባት የለውም፣ እናትም የለውም፣ የበላይም የለውም። በሽታ ሽታራ ፓኒሽን ምዕራፍ 4 ቁጥር 19 ደግሞ አምላክ ፓቲማ የለውም ይላል። የፓቲማ ትርጉም ምስል፣ ፎቶግራፍ፣ ስዕል፣ ሐውልት፣ ቅርጽ ወዘተ ነው። በመሆኑም ለአምላክ ፓቲማ የለውም። ምክንያቱም ለአምላክ ምስል የለውም፣ ፎቶግራፍ የለውም፣ ስዕልም የለውም፣ ሐውልትም የለውም፣ ቅርጽም የለውም።
በሂንዱዎች ዘንድ በስፋት የሚነበበው መጽሐፍ ባግዋ ጊታ ነው። በባግዋ ጊታ ምዕራፍ 7 ከቁጥር 1 እስከ 20 እንዲህ ይላል። አስተዋይ ያልሆኑ ሰዎች የቁስ ፍላጎት ይሰልባቸዋል፣ አዲሱን አምላክ ያመልካሉ፣ ቁሳውያን የጣዖት አምልኮን ይፈጽማሉ። በባግዋ ጊታ ምዕራፍ 10 ቁጥር 3 ደግሞ እኔ የማልወልድ መሆኔን የዓለማት የበላይ ጠባቂ መሆኔንም ያውቃሉ ይላል። በሂንዱ እምነት ተከታዮች ዘንድ እጅግ ተነባቢ በሆኑ ቬድ ውስጥ ደግሞ የሚከተለው ሰፍሯል። አምላክ ፓቲማ የለውም። ቀደም ብለን እንደገለጽነው ፓቲማ ማለት ስዕል፣ ምስል፣ ጣዖት፣ ፎቶግራፍ፣ ሐውልት ማለት ነው። አምላክ ደግሞ ምስል የለውም፣ ስዕል የለውም፣ ጣዖት የለውም፣ ፎቶግራፍ የለውም፣ ሐውልት የለውም፣ ቅርጽም የለውም። There are no images, there are no pictures, there are no paintings, there are no portraits, there are no sculptures, there are no statues, there are no idols. It's mentioned in Yajurved chapter በባግዋ ምዕራፍ 40 ቁጥር 8 ኃያሉ ጌታ ንጹህ ሲሆን ምስያ የለውም። በምዕራፍ 40 ቁጥር 9 ደግሞ እንዲህ ይላል፣ እነሱ ወደ ጨለማ እየገቡ ነው፣ እነዚያ አሳምቡቲን የሚያመልኩ። አሳምቡቲን ጉዛን አካላትን የሚያመለክት ነው፣ እሳት፣ ውሃ፣ አየር ወዘተ። አንቀጹ ይቀጥላል፣ አሳምቡቲን የሚያመልኩ ወደ ጨለማ ይገባሉ። አሳምቡቲ ማለት ጉዛን አካሎችን የሚገልጽ ነው፣ ጠረጴዛ፣ ወንበር፣ ጣዖት ወዘተ። በአታርቫቬ መጽሐፍ ቁጥር 20 ሂም 55 ቁጥር 3 ላይ የሚከተለው ተገልጿል። ኃያሉ ጌታ የተላቀ ነው ይላል። ከቬዳ መጽሐፍት ውስጥ ባግዋ በሰፊው የሚነበብ መጽሐፍ ነው። በባግዋ መጽሐፍ ቁጥር 1 ሂም 164 ቁጥር 46 እንዲህ በማለት ተገልጿል። አምላክ አንድ ነው። ሰዎች በተለያዩ ስሞች ሊጠሩት ይችላሉ። sages, saintly people call him by a variety of names. And there are no less than በዚህ መጽሐፍት ውስጥ ቁጥር 2 ሂም 1 ላይ እንደተጠቀሰው ኃያሉ አምላክ የተለያዩ መገለጫዎች ተገልጿል። ከነዚህ አንዱ በሂም 1 ቁጥር 3 ላይ የተጠቀሰው በርሃማ የሚለው ስያሜ ነው። በርሃማ ማለት ፈጣሪ ነው። ወደ አረብኛ ስንተረጉመው ኻሊቅ ይሆናል። በእንግሊዝኛ ደግሞ ክሬተር ነው። እኛ ሙስሊሞች አንድ ሰው ኃያሉ ጌታን ኻሊቅ፣ ክሬተር ወይም ብርሃማ ማለቱ ጉዳያችን አይደለም። ነገር ግን ብርሃማ 4 ጭንቅላት ያለው እያንዳንዱ ጭንቅላት ላይ ዙፋን የደፋ ነው ከተባለ ያኔ አባባሉን አንቀበለውም። እንዲህ አይነቱን እኛ ሙስሊሞች እንቃወማለን። በተጨማሪም ለኃያሉ ጌታ ምስያን ማድረግን እንቃወማለን። ይህ ደግሞ ከሽታ ሻታራ አፓኒሽን ምዕራፍ ቁጥር 19 መልእክት ጋር መቃረን ነው። ለአምላክ ምስያ የለውም። በመጽሐፉ ቁጥር 2 ሂም 1 ቁጥር 3 ላይ ደግሞ ቪሽኑ የሚል መጠሪያ አምላክ ተገልጿል። ቪሽኑን ብንተረጉመው ተንከባካቢ ማለት ነው። ተንከባካቢ የሚለውን በአረብኛ ብንገልጸው ረብ የሚለውን ቃል ይተካል። እኛ ሙስሊሞች አንድ ሰው ኃያሉን ጌታ ረብ ማለቱ ተንከባካቢ አሊም ቢሽኑ ከስያሜው ጉዳይ የለንም። ነገር ግን አምላክ ማለት 4 እጅ አለው። ባንዱ ቻክራ ወይም ዲስከስ ይዞበታል፣ በሌላ እጁ የእንስሳ ቅርፊት ይዟል፣ ወይም ወፍን እየጋለበ ነው፣ ወይም የባብ ቆዳ ላይ ተኝቷል የሚለውን አባባልና ምስያን ማድረግ ሙስሊሞች አይቀበሉትም። በተጨማሪም ለኃያሉ አምላክ ምስያ ማድረግ ነው። ይህ ደግሞ በየጁርቬድ ምዕራፍ 38 ቁጥር 3 ለአምላክ አምሳያ የለውም የሚለውን አንቀጽ ይጋጫል። በባግዋ መጽሐፍ ቁጥር 8 ሂም 1 ቁጥር 1 እንዲህ የሚል ሰፍሯል፣ እሱን በብቸኝነት አምልኩ። Worship him alone. It's mentioned in the Ved, book number 6, hymn number 45, verse number 16. በመጽሐፉ ቁጥር 6 ሂም 45 ቁጥር 16 ደግሞ እሱን በብቸኝነት አወድሱት ይላል። Praise Almighty God alone. አንድ አምላክ ብቻ ነው ያለው፣ በጭራሽ ሌላ የለም። በጥቅሉ የሂንዱ የእምነት መጽሐፍትን የሚያነብ ማንኛውም ሰው የአምላክን ጽንሰ ሐሳብ በትክክል ይገነዘባል።
የጀነትንም ቁልፍ ለመጨበጥ መስመሩን ይዟል። You shall understand the concept of God in Hinduism, and you understand the key to the kingdom of heaven, to the kingdom of peace. Let's discuss the concept of God in Judaism. አሁን ደግሞ የአምላክን ጽንሰ ሐሳብ በአይሁድ እምነት እንመልከት። Verse number 4. በኦሪት ዘዳግም ምዕራፍ 6 ቁጥር 4 እንዲህ የሚል ሰፍሯል። እግዚአብሔር አምላካችን አንድ እግዚአብሔር ብቻ ነው። በትንቢተ ኢሳይያስ ምዕራፍ 43 ቁጥር 11 ደግሞ እንዲህ ይላል፣ ላድናችሁ የምችል እኔ እግዚአብሔር ብቻ ነኝ። Explanation of the book of Isaiah, chapter number 45, verse number 5. I am God and there's none else. በተመሳሳይ በትንቢተ ኢሳይያስ ምዕራፍ 46 ቁጥር 9 ላይ ደግሞ የሚከተለው ተጠቅሷል። አምላክ እኔ ብቻ እንደሆንኩና እኔንም የሚመስል ሌላ አምላክ እንደሌለ እወቁ ይላል። It's further mentioned in the book of Deuteronomy, chapter number 5, verse number 7 and 8. በኦሪት ዘዳግም ምዕራፍ 5 ከቁጥር 7 እስከ 8 ላይ ደግሞ የሚከተለው ተገልጿል። ከኔ በቀር ሌላ አምላክ አታምልክ፣ በሰማይም ሆነ በምድር ወይም ከምድር በታች ባለው ውሃ ውስጥ ከሚኖሩት ነገሮች የማንኛውንም ምስል ጣዖት አድርገህ አታምልክ። ተመሳሳይ መልእክት በኦሪት ዘጸአት ምዕራፍ 20 ከቁጥር 3 እስከ 5 ተደግሟል። ከኔ በቀር ሌላ አምላክ አታምልክ፣ በሰማይም ሆነ በምድር ወይም ከምድር በታች ባለው ውሃ ውስጥ ከሚኖሩት ነገሮች የማንኛውንም አይነት ምስል ጣዖት አድርገህ አትስራ ይላል። ብሉይ ኪዳንን ብታነቡ ኦሪትን ብታነቡ የአምላክን ጽንሰ ሐሳብ በአይሁድ እምነት ምን እንደሚመስል ትረዳላችሁ። የጀነትንም ቁልፍ በእጃችሁ ታስገባላችሁ። አሁን ደግሞ የአምላክን ማንነት በክርስትና ምን እንደሚመስል እንነጋገር። ከዛ በፊት ግን የተወሰኑ ነጥቦችን ማብራራት እፈልጋለሁ። ይህም እስልምና በኢየሱስ ክርስቶስ ማመንን እንደ እምነት ዘርፍ አድርጎ ያመጣ ብቸኛ ከክርስትና ውጭ ያለ ሃይማኖት ነው። እኛ ሙስሊሞች እንደ ሙስሊም በኢየሱስ ክርስቶስ ካላመን እኛ የምናምነው እሱ ትክክለኛ የኃያሉ አላህ መልእክተኛ መሆኑን ነው። እኛ የምናምነው እሱ መሲህ መሆኑን ነው። እኛ የምናምነው በአላህ ፍቃድና የኩን ቃሉ የተፈጠረ መሆኑን ነው። እንዲሁም ብዙዎቹ ዘመናዊ ክርስቲያኖች የማያምኑበት የሆነውን ያለ ወንድ ጣልቃ ገብነት የተፈጠረ መሆኑንም እናምናለን። ሙስሊሞችና ክርስቲያኖች አንድ ሊሆኑ ይችላሉ። ግን አንድ ጥያቄ ልጠይቅ። በሁለቱ እምነቶች መሃል ያለው አለመግባባት ምን ላይ ነው? አዎ አለመግባባቱ ያለው ብዙሃኑ ክርስቲያኖች ኢየሱስ ክርስቶስን አለይሂ ሰላም ጌታ ነው የሚል እሳቤ ማዳበራቸው ነው። እሱ ኃያሉ አምላክ ነው ማለታቸው ነው። በእርግጥ መጽሐፍ ቅዱስን ካነበባችሁ አንድም ቦታ ላይ የለም እኔ ጌታ ነኝ አምልኩኝ በማለት የተናገረበት በሙሉ መጽሐፍ ቅዱስ ውስጥ አይገኝም። እደግመዋለሁ። በመጽሐፍ ቅዱስ ውስጥ አንድም አረፍተ ነገር አጠራጣሪ እንኳን የሆነ አረፍተ ነገር ኢየሱስ ክርስቶስ በራሱ እኔ አምላክ ነኝ አምልኩኝ ያለበት የለም። That I am God, always worship me. In fact, if you read the Bible, መጽሐፍ ቅዱስ ላይ ኢየሱስ ክርስቶስ እንዲህ ያለበት ቦታ አለ። በዮሐንስ ወንጌል ምዕራፍ 14 ቁጥር 28 እንዲህ ይላል፣ አብ ከኔ ይበልጣል። በዮሐንስ ወንጌል ምዕራፍ 10 ቁጥር 29 አባቴ ከሁሉ ይበልጣል። ማቴዎስ ወንጌል ምዕራፍ 12 ቁጥር 28 እኔ አጋንንትን የማስወጣ በእግዚአብሔር መንፈስ ከሆነ። በሉቃስ ወንጌል ምዕራፍ 11 ቁጥር 20 ደግሞ እንዲህ ይላል፣ እንግዲህ እኔ አጋንንትን በእግዚአብሔር ኃይል የማስወጣ ከሆነ። በዮሐንስ ወንጌል ምዕራፍ 5 ቁጥር 30 እኔ በራሴ ስልጣን ምንም ማድረግ አልችልም፣ ነገር ግን ከአብ የሰማሁትን እፈርዳለሁ። የላከኝን ፍቃድ እንጂ የራሴን ፍቃድ ስለማላደርግ ፍርዴ ትክክል ነው። ማንም ሰው የአምላክን ፍቃድ እንጂ የራሱን ፍቃድ ለመፈጸም አልመጣሁም ካለ ያ ሰው ሙስሊም ነው። ስለዚህ ኢሳ አለይሂ ሰላም ሙስሊም ነው። ማቴዎስ ወንጌል ምዕራፍ 5 ከቁጥር 17 እስከ 20 በግልጽ ተቀምጧል። ኢየሱስ ክርስቶስ እንዲህ ብሏል፣ እኔ ሕግንና ነቢያትን ለመሻር የመጣው አይምሰላችሁ፣
ልፈጽም እንጂ ለመሻር አልመጣሁም እኔ ፍጹም እንዲሆኑ ላድርጋቸው መጣሁ እንጂ ለሽራቸው አልመጣሁም በእውነት እላችኋለሁ ሰማይና ምድር እስኪያልፍ ድረስ ሕግ ሁሉ ይፈጸማል እንጂ ከሕግ አንዲት ጭረት ወይም አንዲት ነጥብ አትሻርም ስለዚህ ከነዚህ ትእዛዞች አነስተኛ የሆነችውን አንዷን እንኳን የሚያፈርስና ሌሎችም ሰዎች እንዲያደርጉ የሚያስተምር ሰው በመንግስተ ሰማይ አነስተኛ ይሆናል ነገር ግን ትእዛዞቹን ሁሉ የሚፈጽምና ሌሎችም ሰዎች እንዲፈጽሙ የሚያስተምር ሰው በመንግስተ ሰማይ ታላቅ ይሆናል የናንተ ጽድቅ ከሙሴ ሕግ መምህራንና ከፋርሳውያን ጽድቅ ካልበለጠ ወደ መንግስተ ሰማይ ከቶ አትገቡም እላችኋለሁ ወደዚህ የምንረዳው ሰማይ ኢየሱስ ክርስቶስ አለይሂ ሰላም የሰላምን ሀገር ሰላም የሚፈልጋችሁ በሙሴ አለይሂ ሰላም የተጠቀሱትን ሁሉንም ሕግና ትእዛዛት መከተል አለባችሁ አምላካችን አንድ ነው አምሳያ የለውም አምላክን መመሰል አይቻልም በዮሐንስ ወንጌል ምዕራፍ 14 ቁጥር 24 ላይ ኢየሱስ ክርስቶስ አለይሂ ሰላም እንዲህ ብሏል ይህ የምትሰሙት ቃል የላከኝ የአብ ነው እንጂ የኔ አይደለም በዚሁ በዮሐንስ ወንጌል ምዕራፍ 17 ቁጥር 3 ላይ ደግሞ እንዲህ የሚል ሰፍሯል የዘላለም ሕይወትም ብቻህን እውነተኛ አምላክ የሆንከውን አንተንና የላከውን ኢየሱስ ክርስቶስን ማወቅ ነው በማቴዎስ ወንጌል ምዕራፍ 19 ከቁጥር 16 እስከ 17 ደግሞ አንድ ቀን አንድ ሰው ወደ ኢየሱስ መጥቶ መምህር ወይ የዘላለም ሕይወትን ለማግኘት ምን መልካም ነገር ማድረግ ይገባኛል ሲል ጠየቀው ኢየሱስም ስለ መልካም ነገር ለምን ትጠይቀኛለህ መልካም የሆነ አንድ አምላክ ብቻ ነው ወደ ሕይወት ለመግባት ከፈለክም ትእዛዞቹን ፈጽም አለው ኢየሱስ ክርስቶስ አለይሂ ሰላም መንግስተ ሰማይን መውረስ ከፈለክ እኔ አምላክ እንደሆንኩ እመን አላለም እሱ አለው መንግስተ ሰማይ መግባት ከፈለክ የሰላማን ሀገር መውረስ ከፈለክ ጀነት መግባት ከፈለክ ትእዛዞቹን ፈጽም ነው If you want to enter Jannah you have to keep the commandments and clearly mentioned book of Acts chapter number 2 verse number 22 men of Israel በሐዋርያት ሥራ ምዕራፍ 2 አንቀጽ 22 ላይ ደግሞ የሚከተለው በግልጽ ሰፍሯል የእስራኤል ሰዎች ሆይ ይህን ቃል አዳምጡ እናንተም እንደምታውቁት የናዝሬቱ ኢየሱስ ከእግዚአብሔር ዘንድ ለእናንተ የተገለጠ መለኮታዊ ሥልጣን ያለው ነው ይኸውም በእርሱ አማካኝነት እግዚአብሔር ተአምራትን ድንቅ ነገሮችን ታላላቅ ምልክቶችን ሁሉ በእናንተ ፊት በማድረግ ተረጋግጧል ኢየሱስ ክርስቶስ አለይሂ ሰላም ሲጠየቅ ለሙሳ አለይሂ ሰላም የተነገረውን ነው የደገመው በማርቆስ ወንጌል ምዕራፍ 12 ቁጥር 29 ላይ እንዲህ ይላል እስራኤል ሆይ ስማ እግዚአብሔር አምላካችን አንድ አምላክ ነው መጽሐፍ ቅዱስን በትክክል ያነበበ የአምላክን ማንነት በክርስትና ይረዳል እንዲሁም መንግስተ ሰማይን ወይም የሰላምን ሀገር እንዴት እንደሚወርስ ይገነዘባል Let's discuss the concept of God in Islam አሁን ደግሞ የአምላክን ማንነት በእስልምና አስተምህሮ እንወያይ አምላክን በተመለከተ አንድ ሙስሊም ሊሰጥ የሚችለው ምርጥ መልስ ሱረቱል ኢኽላስ ላይ የተጠቀሰው ነው Allahu ahad say he is Allah one and only Allahu samad በል እርሱ አላህ አንድ ነው አላህ የሁሉ መጠጊያ ነው አልወለደም አልተወለደምም ለእርሱም አንድም ቢጤ የለውም በዚህ በሱረቱል ኢኽላስ ምዕራፍ 112 ከቁጥር 1 እስከ 4 የተጠቀሰው የአላህን ማንነት የሚያስረዳ የታላቁ ቁርአን ጥቅስ ነው ምናልባት አንድ ሰው እንዲህ አይነቱ አካል አምላክ ነው ሊል ይችላል ያ የቀረበው አካል በዚህ አራት መስመር ትርጓሜ ክልል ውስጥ ከጸደቀ ማንኛውም ሙስሊም ይህን አካል እንደ አምላክ ለመቀበል የሚያግደው ነገር የለም የመጀመሪያው ቁል ሁወላሁ አሐድ በል እርሱ አላህ አንድ ነው ሁለተኛው አላሁ ሶመድ አላህ የሁሉ መጠጊያ ነው ሶስተኛው ለም የሊድ ወለም ይውለድ አልወለደም አልተወለደምም አራተኛው ወለም የኩን ለሁ ኩፉወን አሐድ ለርሱም አንድም ቢጤ የለውም ይህ በቁርአን የተጠቀሰ ባለ አራት መስመር የአምላክ ጽንሰ ሐሳብ ነው ይህም የቲዮሎጂ ስነ ሃይማኖት መሰረት ነው ቲዮ ማለት ፈጣሪ ሲሆን ሎጂ ደግሞ ጥናት ነው ስለዚህ ቲዮሎጂ ማለት የፈጣሪ ጥናት ማለት ነው ሱረቱል ኢኽላስ በመሆኑም የቲዮሎጂ መሰረታዊ ነጥብ ነው የፈጣሪ ጥናት መሰረታዊ ነጥብ አንድ ሰው አንድን አካል በአምላክነት ሲያመልክ ያ የሚመለክ ነገር በሱረቱል ኢኽላስ ሊመዘን ይገባዋል በዚህ ሚዛን ያ የሚመለክ አካል ትክክለኛ አምላክ መሆን አለመሆኑ ይለያል ለምሳሌ ባግዋ ራጂኒሽ ጌታ ነው ብለው የሚያምኑ ሰዎች አሉ ባግዋ ራጂኒሽን ለሚዛን እናቅርበው የመጀመሪያው ሚዛን ቁል ሁወላሁ አሐድ አላህ አንድ ነው በል የሚለው ነው
ባጓ ራጂኒሽ ጌታ ነኝ የሚል ብቸኛ ሰው ነው? በመቶዎች የሚቆጠሩ ሰዎች አሉ። በተለይ ደግሞ በእኛ ሀገር አምላክ ነኝ የሚሉ በሺዎች የሚቆጠሩ ሰዎች አሉ። ስለዚህ እሱ ብቸኛ አምላክ ነኝ የሚል ሰው ሊሆን ይችላል? ሊሆን አይችልም። በቀጣይ ሚዛን እንመዝነው። አላሁ ሶመድ፣ አላህ የሁሉ መጠጊያ ነው። የባጓ ራጂኒሽን ግለ ታሪክ በመናነብበት ጊዜ በተለያዩ በሽታዎች ሲሰቃይ እንደነበር ያሳያል። አስቡ፣ ኃያሉ አምላክ በበሽታዎች ሲሰቃይ። He alleges that the American government, they gave me slow poisoning. Imagine Almighty God being slow poisoned. ባጓ ራጂኒሽ የአሜሪካ መንግስት እንደመረዘው ይከሳል። እስኪ አስቡት፣ ኃያሉ አምላክ ሲመረዝ። ከዚያም በ1985 የአሜሪካ መንግስት ከሀገር አባረረው። በመቀጠልም ወደ ፑና በመምጣት ማዕከል አቋቋመ። ማዕከሉንም ኦሾ ኮሚኒቲ አለው። ወደ ፑና ብትሄዱና የኦሾ ኮሚኒቲን ብትጎበኙ በድንጋይ ላይ በሰመዲ የሚከተለው ተጽፎ ታያላችሁ። ባጓ ራጂኒሽ ወይም ኦሾ አልተወለደም አልሞተምም፣ ግና መሬትን ከታህሳስ 11 1931 እስከ ጥር 19 1990 ጎበኘ። From the 11th of December 1931 to the 19th of January 1990. Never born, never died, but visited the earth from the 11th of December 1931 to the 19th of January 1990. በሰነዱ ላይ እንደተገለጸው ይህ ሰው በዓለም ላይ 21 የተለያዩ ሀገሮች ቪዛ እንዳይሰጠው ከልክለዋል። እስኪ አስቡት፣ ኃያሉ አምላክ ዓለምን ለመጎብኘት መጥቶ ወደ ተለያዩ ሀገሮች እንዳይገቡ ቪዛ ሲከለከል። እንደ ቢሺፕ ግሪሴድ አባባል ደግሞ ባጓ ራጂኒሽ ከሀገር የሚያወጣ ከሆነ ቤቱን እንደሚያቃጥል ገልጿል። ይህ የመጨረሻው ሚዛን ማለትም ወለም የኩን ለሁ ኩፉወን አሐድ ወይም ለርሱ አንድም ቢጤ የለውም። አምላክ ነው ብለህ የምታስበውን ነገር ከፍጡር ጋር ማወዳደር ጀምር፣ ያኔ አምላክነቱ ይነሳል። ወለም የኩን ለሁ ኩፉወን አሐድ። እናንተ ታውቃላችሁ፣ ባጓ ራጂኒሽ ልክ እንደማንኛውም ሰው ነጭ ልብስ ይለብስ ነበር። አንድ አፍንጫ፣ ሁለት አይን፣ ሁለት ጆሮ፣ ሁለት እጆች ነበሩት። አምላክ ነው ብለህ የምታስበው ነገር ከዚህ ዓለም ቁሶች ጋር ማወዳደር ሲጀምር አምላክነቱ እዚያ ላይ ይቆማል። ምክንያቱም ወለም የኩን ለሁ ኩፉወን አሐድ። ለምሳሌ አንድ ሰው ኃያሉ አምላካችንን የሸዋዚንገር 1000 እጥፍ ይጠነክራል ቢል ሸዋዚንገርን ታውቁታላችሁ? እሱ ማለት የዓለም ብርቱ የዓለም ጠንካራው ሰው ነው። የዩኒቨርሱ ጠንካራ በዚህ ዩኒቨርስ ብርቱ ሰው ነው። አምላክን ከዚህ ዓለም ፍጡር ጋር ባነጻጸርክበት ቅጽበት ያኔ አምላክነቱ ይሰረዛል። ጌታ ከሸዋዚንገር ወይም ከሌሎች ጠንካራ ሰዎች በ1000 አሊያም በሚሊዮኖች ይበልጣል ባልንበት ጊዜ ጌትነቱ ይቀራል። አምላክን ከፍጡራን ጋር ባወዳደርከው ቅጽበት የአምላክነት ባህሪውን ያጣል። ወለም የኩን ለሁ ኩፉወን አሐድ፣ ለርሱ አንድም ቢጤ የለውም። ይህ በሱረቱል ኢኽላስ ላይ የተሰጠው ባለ 4 መስመር የአምላክ ጽንሰ ሐሳብ ነው። ይህ ደግሞ የቴዎሎጂ የሃይማኖት ጥናት መመዘኛ ነው። በመሆኑም ማንኛውም የሚመለክ ነገር በሱረቱል ኢኽላስ ይመዘናል። ምዘናውን ካለፈ እሱ እውነተኛ አምላክ ነው። እሱም ዋነኛ የጀነት ቁልፍ ነው። ስለዚህ የአምላክን ጽንሰ ሐሳብ በሱረቱል ኢኽላስ መሰረት ከተረዳህ ትክክለኛውን የጀነት መግቢያ ቁልፍ አግኝተሃል። ይህን የጀነት መግቢያ ቁልፍ ሳትይዝ ግን ወደዚያች የሰላም ሀገር ማለት ወደ ታላቋ ጀነት መግባት አትችልም። The kingdom of peace. That is the ultimate kingdom of peace. Let's go to the second criteria. ሁለተኛው የጀነት ቁልፍ የመጀመሪያው ላኢላሃ ኢላላህ ሲሆን ሁለተኛው ደግሞ ሙሐመድ ረሱሉላህ ነው። ነብዩ ሙሐመድ ሰለላሁ ዐለይሂ ወሰለም የአላህ መልእክተኛ ናቸው። ነብዩ ሙሐመድ ሰለላሁ ዐለይሂ ወሰለም የመጨረሻውና መደምደሚያው ነብይ ስለሆናቸው በዓለም ላይ ባሉ ታላላቅ የእምነት መጽሐፍት ውስጥ ተጠቅሷል። Allah says in the Quran, አላህ በቁርአን ውስጥ እንዲህ ይላል በሱራ አልፋጢር ምዕራፍ 35 ቁጥር 24 እኛ አብሳሪና አስፈራሪ አድርገን በእውነቱ መምሪያ ላክንህ፣ ማንኛይቱም ህዝብ በውስጧ አስፈራሪ ያላለፈባት የለችም። በሱረቱ ራዕድ ምዕራፍ 13 ቁጥር 7 ለህዝቡም ሁሉ መሪ አላቸው። 25 ነብያት በቁርአን ውስጥ በስም ተጠቅሰዋል። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም እንዳሉት በምድር ላይ 124000 ነብያት ተልከዋል። ነገር ግን 25ቱ ብቻ ናቸው በቁርአን ውስጥ የተጠቀሱት። ሁሉም መልእክተኞች ግን የተላኩት ከነብዩ መሐመድ ሰለላሁ ዐለይሂ ወሰለም መላክ በፊት ነበር።
እነዚህ ነብያት እያንዳንዳቸው ለአንድ ህዝብ ብቻ ነበር መልእክት ይዘው የመጡትም መልእክት ለውስን ጊዜ ብቻ የሚያገለግል ነበር። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም የመጨረሻውና መደምደሚያው ነብይ በመሆናቸው መልእክታቸው በሙስሊሞችና በአረቦች የተገደበ አልነበረም። ይህም በሱረቱል አንቢያ ምዕራፍ 21 ቁጥር 107 ተገልጿል። መሐመድ ሆይ ለዓለማትም እዝነት አድርገን እንጂ አላክንህም። በሱረቱ ሰባ ምዕራፍ 34 ቁጥር 29 ላይ ደግሞ እንዲህ ይላል፣ አንተም ለሰዎች ሁሉ በመላ አብሳሪና አስፈራሪ አድርገን ቢሆን እንጂ አላክንህም። ይህ የመጨረሻውና መደምደሚያው ነብይ ሰለላሁ ዐለይሂ ወሰለም በዋናዋና የዓለም ሃይማኖቶች መጻሕፍት ላይ ተጽፏል። And this messenger, the last and final messenger of Prophet Muhammad peace be upon him, is mentioned in the scriptures. በመጀመሪያ ስለ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም በአይሁድ እምነት መጻሕፍት እንዋይ። ሁሉንም በጥልቀት ለማየት ጊዜው አይበቃንም። ስለ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ለመወያየት በጥልቀት መገንዘብ የፈለገ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም በዓለም ዋና እምነቶች መጻሕፍት የሚለውን የቪዲዮ ካሴትን መመልከት ይችላል። ይህ ካሴት የ1 ሰዓት ተኩል ርዝመት ያለው ሲሆን በአሁኑ ፕሮግራም ላቀርበው አልችልም። ማጣቀሻዎቹን ብቻ ልሰጣችሁ እችላለሁ። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም በብሉይ ኪዳን ውስጥ ስለ መልእክተኛነታቸው ተተንብየዋል። Chapter number 18 verse number 19, in the book of Isaiah chapter number 29 verse number 12. ኦሪት ዘዳግም ምዕራፍ 18 ቁጥር 19፣ ትንቢተ ኢሳይያስ ምዕራፍ 29 ቁጥር 12፣ መኃልየ ዘሰሎሞን ምዕራፍ 5 ቁጥር 16 በዚህ ቦታ በስም ተጠቅሷል። በብሉይ ኪዳን ብዙ ማጣቀሻዎች አሉ። መኃልየ ዘሰሎሞን ምዕራፍ 5 ቁጥር 16 ብቻ ላብራራ። አፉ እንደ ማር የጣፈጠ ነው፣ ሁለንተናውም የደስደስ አለው። እናንተ የኢየሩሳሌም ቆነጃጅት እንግዲህ ውዴና ባልንጀራዬ ይህን የመሰለ ነው። እዚህ ላይ አንቀጹ የተጠቀመበት ቃል ሙሐመዱል የሚል ነው። በሴም ቋንቋ ኢል የማክበሪያ ብዙ ቁጥር ሆኖ ይመጣል። ኢላህ ወይም አላህ በሚለው ቃል ኢል ተጨምሮበት ኤሎሄ ይሆናል። ይህም የክብር መገለጫ ብዙ ቁጥር ነው። በተመሳሳይ ሁኔታ ሙሐመድ የሚለው ቃል ኢል ቢጨመር ሙሐመዲል የሚል ቃል ይመሰርታል። ይህ ቃል በመጽሐፍ ቅዱስ ሲተረጎም ተወዳጅ ውድ ተብሎ ተተርጉሟል። በኦሪጂናሉ መጽሐፍ ቅዱስ ውስጥ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም የሚለው ቃል ተገልጿል። አሁን ደግሞ ነብዩ መሐመድን ሰለላሁ ዐለይሂ ወሰለምን አስመልክቶ በአዲስ ኪዳን ውስጥ የሚገኙ ጥቅሶችን ልጠቁማችሁ። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም በሚከተሉት መጽሐፍት ውስጥ ተጠቅሰዋል። ዮሐንስ ወንጌል ምዕራፍ 14 ቁጥር 16፣ ዮሐንስ ወንጌል ምዕራፍ 15 ቁጥር 26፣ ዮሐንስ ወንጌል ምዕራፍ 16 ቁጥር 7 እንዲሁም ዮሐንስ ወንጌል ምዕራፍ 16 ከቁጥር 12 እስከ 14። ይህ አንቀጽ ኢየሱስ ክርስቶስ ዐለይሂ ሰላም የሚለውን በሚከተለው መልኩ ያቀርባል። ገና የምነግራችሁ ብዙ ነገር አለኝ፣ ነገር ግን አሁን ይከብዳችኋል። የእውነት መንፈስ በመጣ ጊዜ ወደ እውነት ሁሉ ይመራችኋል። ምክንያቱም እርሱ የሚናገረው የሰማውን እንጂ የራሱን አይደለም። እርሱ ወደፊት የሚሆኑትን ነገሮች ይነግራችኋል። የኔ ከሆነ ወስዶ ስለሚነግራችሁ እኔን ያከብረኛል። ይህ የዮሐንስ ወንጌል ምዕራፍ 16 ከቁጥር 12 እስከ ቁጥር 14 ስለ መጨረሻውና መደምደሚያው ነብይ መሐመድ ሰለላሁ ዐለይሂ ወሰለም ትንቢት ይናገራል። እንዲህ በማለት ገና የምነግራችሁ ብዙ ነገር አለኝ፣ ነገር ግን አሁን ይከብዳችኋል። የእውነት መንፈስ በመጣ ጊዜ ወደ እውነት ሁሉ ይመራችኋል። ምክንያቱም እርሱ የሚናገረው የሰማውን እንጂ የራሱን አይደለም። እርሱ ወደፊት የሚሆኑትን ነገሮች ይነግራችኋል። የኔ ከሆነ ወስዶ ስለሚነግራችሁ እኔን ያከብረኛል። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ወህይ ይወርድላቸዋል። ቁርአን ከአላህ የመጣ ወህይ ራእይ ነው። ማንኛውንም የሰሙትን የተቀበሉትን ነገር በወህይ መልክ ይቀበሉታል። የተገለጸላቸውን ነገር ቃል በቃል ይደግሙታል፣ ያስተላልፉታል። ከኢየሱስ ክርስቶስ በኋላ የተላኩት ብቸኛው ነብይና ኢየሱስ ክርስቶስን የሚያከብሩ ነብይ ናቸው። ይህም በቁርአን ተገልጿል። በመቀጠል ደግሞ በሂንዱ የእምነት መጽሐፍት ስለ ነብዩ ሰለላሁ ዐለይሂ ወሰለም ነብይነት የተጠቀሰውን እንወያያለን። አሁንም በድጋሚ የምነግራችሁ በዚህ ርዕስ ዙሪያ ያሉ ነጥቦችን በሙሉ ለመዳሰስ በቂ ጊዜ የለንም። ጥቂት ማጣቀሻዎችን ብቻ ለነግራችሁ እችላለሁ። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም በሂንዱ መጽሐፍ በባቪፋ ፑራና ከቁጥር 10 እስከ 27፣ በአተርቫቬ መጽሐፍ ቁጥር 20 ሂም 127 ቁጥር 1 እስከ 40፣ በአተርቫቬ መጽሐፍ ቁጥር 2 ሂም 21 ቁጥር 6፣ በአርባቬ መጽሐፍ ቁጥር 20 ሂም 21 ቁጥር 7፣ በርግቬድ መጽሐፍ ቁጥር 1 ሂም 53 ቁጥር 9፣ በሳምቤድ አህመድ በማለት ይጠራዋል።
በሳምቬድ ምዕራፍ 2 ቁጥር 52 ላይ ተጠቅሷል። በኤጁርቬድ ምዕራፍ 31 ቁጥር 18 ላይ ተጠቅሷል። በርጊቬድ መጽሐፍ ቁጥር 8 ምዕራፍ 6 ቁጥር 10 verse number 10 in Atharvaved book number 8 hymn number 5 verse number 16 በአርቫቬ መጽሐፍ ቁጥር 8 ሂም 5 ቁጥር 16 በአታርቫቬ መጽሐፍ ቁጥር 20 ሂም 126 ቁጥር 14 በሂንዱ መጽሐፍ ናራ ሸምሳ በማለትም ተገልጿል። ትርጉሙም ናር ማለት ሰው ሲሆን ሸምሳ ማለት ደግሞ አመስጋኝ አካል ማለት ነው። አመስጋኝ አካል ያለው ሰው ማለት ነው በጥቅሉ። ይህ ደግሞ የአረብኛው ቃል መሐመድ የሚለው ስም ቀጥተኛ ፍቺ ነው። ይህም ምስጉን ማለት ነው። ስለዚህ መሐመድ ሰለላሁ ዐለይሂ ወሰለም ናረሽ ማሳ በሚል ስያሜ በሂንዱ የሃይማኖት መጽሐፍት ውስጥ የተለያዩ ቦታዎች ተገልጿል። ሪግቫድ መጽሐፍ ቁጥር 1 ሂም 8 ቁጥር 19 ሪግቫድ መጽሐፍ ቁጥር 1 ሂም 106 ቁጥር 4 እዚሁ ሪግቫድ መጽሐፍ ቁጥር 1 ሂም 142 ቁጥር 3 ሪግቫድ መጽሐፍ ቁጥር 2 ሂም 3 ሪግቫድ መጽሐፍ ቁጥር 5 ሂም 5 ቁጥር 2 number 7 hymn number 2 verse number 2 in Rigved book number 10 ሪግቫድ መጽሐፍ ቁጥር 7 ሂም 2 ቁጥር 2 ሪግቫድ መጽሐፍ ቁጥር 10 ሂም 64 ቁጥር 3 ሪግቫድ መጽሐፍ ቁጥር 10 ሂም 182 ቁጥር 2 የጁርቬድ ምዕራፍ 20 ቁጥር 37 የጁርቬድ ምዕራፍ 20 ቁጥር 57 የጁርቬድ ምዕራፍ የጁርቬድ chapter number 28 verse number 2 የጁርቬድ chapter number 28 verse number 19 የጁርቬድ chapter number 28 verse number 42 21 ቁጥር 31 የጁርቬድ ምዕራፍ 21 ቁጥር 55 የጁርቬድ ምዕራፍ 28 ቁጥር 2 የጁርቬድ ምዕራፍ 28 ቁጥር 19 የጁርቬድ ምዕራፍ 28 ቁጥር 42 ነብዩ መሐመድ ሰለላሁ ዐለይሂ ወሰለም በሂንዱ መጽሐፍት ውስጥ የሚለውን ርዕስ ለመወያየት አንድ ቀን ሙሉ እንኳን ቢሆን በቂ አይደለም። ስለ ካልኪ አውታድ በሂንድ መጽሐፍት የተጻፈውን ትንቢት ለምሳሌ ያህል እንነጋገር። በካልኪ ፕራና በምዕራፍ 2 ቁጥር 4 ቁጥር 5 ቁጥር 7 9 11 እና 15 ላይ ስለ መጨረሻውና መደምደሚያው ነብይ መሐመድ ሰለላሁ ዐለይሂ ወሰለም መምጣት ተተንብየዋል። ዩናስ ካልኪ አውታድ የአባቱ ስም ቪሽን ያሽ በማለት ተጠቅሷል። ያሽ ማለት የአላህ ባሪያ ማለት ሲሆን በአረብኛ አብዱላህ ይባላል። ይህም የነብዩ መሐመድ ሰለላሁ ዐለይሂ ወሰለም የአባት ስም ነው። የእናታቸው ስም ደግሞ ሳማቲ ተብሎ ተነግሯል። ይህንንም ብንተረጉመው ሰላምና መረጋጋት የሚለውን ሐሳብ ይገልጻል። የዚህ ቃል የአረብኛ ትርጉም አሚናህ ሲሆን የነብዩ መሐመድ ሰለላሁ ዐለይሂ ወሰለም የእናታቸው ስም ነው። የተወለዱትም በሰምሃል ከተማ ነው ይላል። ሰምሃል ማለት የሰላም ከተማ ማለት ነው። ይህች የሰላም ከተማ ደግሞ መካ ነች። እሱም በከተማዋ ባላባቶች ቤት ይወለዳል ይላል። እንደሚታወቀው ነብዩ መሐመድ ሰለላሁ ዐለይሂ ወሰለም በቁረይሽ ባላባት ቤት ውስጥ ነው የተወለዱት። በማዶን ወር በ12ኛው ቀን እንደሚወለዱም ተገልጿል። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ደግሞ በረቢዓል አወል ወር 12ኛው ቀን ላይ መሆኑ ይታወቃል። እንዲሁም ይህ ነብይ አንቲግራቪ ወይም የመጨረሻና መደምደሚያ ነብይ ይሆናል ይላል። ነብዩ መሐመድም ሰለላሁ ዐለይሂ ወሰለም የመጨረሻና መደምደሚያ ነብይም ናቸው። በሱረቱል አህዛብ ምዕራፍ 30 ቁጥር 30 ላይ ይሄው ተጠቅሷል። በተጨማሪም የመጀመሪያው ራእይ በተራራ ላይ ይገለጽለታል ይላል። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም በጀበለ ኑር ሂራ ዋሻ ውስጥ የመጀመሪያውን ወህይ እንደተቀበሉ ይታወቃል። ይህ መልእክተኛ በግመል ጀርባ ላይ እንደሚጓዝም ይጠቅሳል። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም በግመል ጀርባ ላይ ሆነው ከመካ ወደ መዲና የተሰደዱ መሆኑ ተገልጿል። ይህ መልእክተኛ ከአራት ጓደኞቹ ጋር በመሆን ሸይጣንን እንደሚዋጋ ተነግሯል። እንደሚታወቀው እነዚህ አራት ጓደኞቹ አቡበክር ረዲየላሁ ዐንሁ፣ ዑመር ረዲየላሁ ዐንሁ፣ ዑስማን ረዲየላሁ ዐንሁና አሊ ረዲየላሁ ዐንሁ ናቸው። ጦርነት ላይም እንደሚቆስል ተተንብየዋል። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ጦር ሜዳ ላይ ቆስለው ያውቃሉ። ይህ ሁኔታ በቁርአን በተለያዩ ቦታዎች ላይ ተጠቅሷል። በሱረቱል ኢምራን፣ በሱረቱል አንፋል ማለትም በምዕራፍ 3 እና በምዕራፍ 5 ተጠቅሷል። በመሆኑም ይህን የእምነት መጽሐፍት ከተገነዘብን የመጨረሻውና መደምደሚያው ነብይ መሐመድ ሰለላሁ ዐለይሂ ወሰለም እንደሆኑ እንረዳለን። ይህ ደግሞ ወደ ጀነት ለመግባት ሁለተኛው ቁልፍ ነው። ስለዚህ መንግስተ ሰማይን መውረስ የፈለገ ማንኛውም ሰው ስለ ትክክለኛው የአምላክ ማንነት መረዳት መገንዘብ ይኖርበታል። እሱን በብቸኝነት ማምለክ ተገቢ ነው። በተጨማሪም የመጨረሻውና መደምደሚያ የሆኑትን የአላህን ነብይ ሰለላሁ ዐለይሂ ወሰለም አስተምህሮት መከተል አስፈላጊ ነው።
አንድ ሰው የአላህን አምላክነት ከተረዳና እሱም ብቻ ካመለከ እንዲሁም የመጨረሻውንና መደምደሚያ የሆኑትን ነብይ መሐመድ ሰለላሁ ዐለይሂ ወሰለም ከተከተለ ይህ ሰው ትክክለኛ የጀነት መግቢያ ቁልፉን ያዘ ማለት ነው። Enter this kingdom of heaven. I would like to end my talk by quoting the verse of the Quran we started my talk with from Surah Al-Imran, chapter number 3, verse number 19, which says, "Inna dina indallahi al-Islam," the only way of life, the only religion acceptable in the sight of Allah. ንግግሬን ከቁርአን ምዕራፍ 3 ቁጥር 19ን በማንበብ እዘጋለሁ። አላህ ዘንድ የተወደደ ሃይማኖት ኢስላም ብቻ ነው። وآخر دعوانا الحمد لله رب العالمين. Jazakallahu khairan. Thank you so much, Dr. Zakir. You inspired. አመሰግናለሁ ዶክተር ዛኪር ባደረክልን ንግግር እንድንነቃቃ አድርገህናል። አላህ የተመሰገነ ይሁን። አሁን ትንሽ ረፍት ወስዳለህ፣ እኛም ለጥያቄ እንዘጋጃለን። በአዳራሹ ውስጥ 5 ማይክሮፎኖች አሉ። በዚህ በኩል በሴቶች በኩል አለ። ለወንዶችም ቁጥር 1 እና 2 ተዘጋጅቷል። Our brothers and gentlemen, we have 1 and 2, and every mic, by the way, is numbered. በነገራችን ላይ ሁሉም ማይኮች ቁጥር ተሰጥቷቸዋል። ስለዚህ ቁጥሩን ተከትለን እንሰራለን። በዚህም መሰረት 3 ቁጥር ማይክ ለሴቶች ነው። በእርግጥ 3 እና 4 ነው፣ ግን 4 ወደ 3 ተደርጓል። ማይክ ቁጥር 5 እና 6 ሁለተኛ ወለል ላይ ላሉ ወንዶች ጥቅም ላይ ይሆናል። ስለዚህ በጥቅሉ 5 ማይኮች አሉን ማለት ነው። አሁን ከማይክ ቁጥር 1 እንጀምራለን። በዚህ በኩል ያላችሁ ማይኩ ዝግጁ እንደሆነ አስባለሁ። ጥያቄያችሁን ለማቅረብም እንደተዘጋጃችሁ ተስፋ አድርጋለሁ። And the questioners are ready. Are they lining up? ባካችሁ መስመር ያዙ። ቅድሚያ መስጠት ስለሚገባቸው ለእንግዶቻችን ሙስሊም ላልሆኑ ወገኖች ቅድሚያ ያስጠዋቸው። Others, and if you would kindly give them that precedence. One question በተቻለ መጠን አንድ ሰው በአንድ ጊዜ መጠየቅ ያለበት አንድ ጥያቄ ሲሆን ይዘቱም ግልጽና አጭር እንዲሆን ጠይቃል። ጥያቄዎች በሚጠይቁበት ጊዜ ስማቸውንና የትምህርት ደረጃቸውን ቢነግሩን ደስ ይለናል። አሁን ጥያቄ መጠየቅ ትችላላችሁ። አሰላሙ አለይኩም ማይ ኔም ኢዝ ፋሩቅ ሸሪፍ። አሰላሙ አለይኩም ስሜ ፋሩቅ ሸሪፍ አብዱላህ ይባላል። በዚህ ሳውዲ አረቢያ አንዳንድ ባንኮች ኮሚሽን ይሰጣሉ። ይህ ተቀባይነት አለው? Brother, as the chairperson said, that would request that if there are any non-Muslim. እሺ ወንድሜ፣ የመድረኩ አስተባባሪ እንዳለው በመጀመሪያ ሙስሊም ያልሆነ ጓደኛችን ወይም ሙስሊም ያልሆነ ወንድማችን ካለ ለሱ ቅድሚያ ብንሰጥ ይመረጣል። ሙስሊም ያልሆነ ሰው ካለ የመጀመሪያ እድል ቢሰጥ የተሻለ ነው። ሙስሊም ያልሆናችሁ ሰዎች ወደ ማይኩ በመጠጋት የፈለጋችሁትን ጥያቄ ከርዕሳችን ውጭ እንኳን ቢሆን ለእናንተ የተፈቀደ ነው መጠየቅ ትችላላችሁ። እስላምና ንጽጽራዊ ሃይማኖትን በተመለከተ ማንኛውንም ጥያቄ ብትጠይቁ የሚቻል መሆኑን ከወዲሁ ልገልጽላችሁ እወዳለሁ። ባካችሁ የትኛውንም አይነት ጥያቄ ለመጠየቅ ነፃነት ይሰማችሁ። በዚህ ሀገር ውስጥ ለረጅም ዓመታት ኖራችኋል። ስለዚህ በንጽጽራዊ ሃይማኖት ዙሪያ ብዙ ጥያቄዎች ኖራችኋል ብዬ አስባለሁ። መጠየቅ ትችላላችሁ። እስላምና ንጽጽራዊ ሃይማኖትን በተመለከተ ቁርአንን በተመለከተ ማንኛውንም ጥያቄው አሉታዊና ትችትም እንኳን ቢሆን ችግር የለውም፣ ላስተናግድ እችላለሁ። እኔ ወጣት ነኝ። ማንኛውም ሙስሊም ያልሆነ ወገን መጠየቅ ከፈለገ መድረኩ ክፍት ነው። በሳዑዲ አረቢያ ሪያድ ካለኝ ልምድ እንዳየሁት ጥያቄ ለመጠየቅ ግንባር ቀደምቶቹ ሙስሊም ያልሆኑ ሰዎች ናቸው። non-Muslim? ሙስሊም አይደለህም? መልካም ጠይቅ። Please. You are a Muslim? Non-Muslim. Thank you so much for this cooperation on the part of. እናመሰግናለን። ሙስሊም ላልሆኑ ወገኖች እንግዶቻችን እህቶችና ወንድሞች ቅድሚያ በመስጠት ለምታደርጉት ትብብር ላመሰግናችሁ እወዳለሁ። The non-Muslim community, to give them first chance, please. የመጀመሪያ ጥያቄ ቀጥል። First questioner, please go ahead. Yes. Could you please open? Go ahead. You are mentioned in እንደገለጽክልን
ፈቃደኛ ከሆንክ በቅድሚያ ስምህንና የትምህርት ደረጃህን ብትነግረን። መሐመድ እባላለሁ። በአንድ ካምፓኒ የሽያጭ ሰራተኛ ነኝ። አንተ እንዳልከው በሪግቬድ በየጁርቬድና በተለያዩ የሂንዱ የእምነት መጻሕፍት ውስጥ ሙሐመድ ረሱል ነው ተብሎ ተገልጿል። ታዲያ እነዚህን መጻሕፍት ለምን አትከተልም? ለምንድነው ቁርአንን የምትከተለው? በጣም ጥሩ ጥያቄ ነው። ይህን ጥያቄ እጅግ አበረታታለሁ። እሱ እንዳለው በሪግቬድ በየጁርቬድ በሳምቬድ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ተጠቅሰዋል። ታዲያ ለምንድነው እነዚህ መጻሕፍት ያልተከተልከው? ለምን ቁርአንን ትከተላለህ? ወንድሜ እኔ ቬዳን እከተላለሁ። ቬዳም ቁርአንን እንድንከተል አዞናል። Your Vedas say that an antim rishi will come. ቬዳ እንዲህ ብሏል፣ የመጨረሻና መደምደሚያ የሆነ ነብይ ይመጣል። አባቱ አብደላህ ይባላል፣ እናቱ ደግሞ አሚና ትባላለች። በመካም ውስጥ ይወለዳል። ስለዚህ ይሄን መጽሐፍ እየተከተልኩ ነው። መጽሐፍቶቹ የመጨረሻና መደምደሚያ የሆኑትን ነብይ ተከተሉ ይላል። አሁን ወንድሜ ጥያቄ ልጠይቅህ ነው። ለምንድነው ቬዳን የምትከተለው? ለምን ቁርአንና ነብዩ መሐመድ ሰለላሁ ዐለይሂ ወሰለም አትከተልም? ይህ ሁሉም የሂንዱ መጽሐፍት ላይ የተጠቀሰ ነው። ለምን አትከተልም? ምን እያልክ ነው ወንድሜ? በሂንዱ መጽሐፍት ውስጥ ተጠቅሷል ካልክ ከቁርአንና ከሂንዱ መጽሐፍት የትኛው ነው ቀድሞ የመጣው? Hindu scripture or Quran? Well, that's a very good question. መጀመሪያ የመጣው ማን ነው? ቁርአን ወይስ የሂንዱ መጽሐፍት የሚለው በጣም ጥሩ ጥያቄ ነው። ለምን መጀመሪያ የመጣውን አትከተልም የሚለው በጣም ጥሩ ጥያቄ ነው። ሁሌ መጀመሪያ የመጣ ትክክል ላይሆን ይችላል። እንበል የ1960 ሞዴል መርቸዲስ እና የ2008 ሞዴል መርቸዲስ ቢኖሩ የትኛውን ትመርጣለህ? አዲሱን ወይስ አሮጌውን ሞዴል? The new model or the old model? Please. Always the old model. አሮጌ ሁልጊዜ ጥሩ አይሆንም። አዲሱም በተመሳሳይ መልኩ ሁልጊዜ ጥሩ አይሆንም። በእስልምና ጥሩ እውነት የሆነው ወይም ሐቁ ነው። ኢስላም ባሮጌነት ወይም በአዲስነት አያምንም። ሁልጊዜ እውነትም ባይሆን አሮጌ ነገሮች ጥሩ ናቸው። በገንዘብ ያለብን የትኛው እውነት እንደሆነ መለየቱ ላይ ነው። ማንኛውም ቀዳሚ ነገር እውነት ላይሆን ይችላል። አዲስ የሆነ ነገር ሁልጊዜ እውነት ላይሆን ይችላል። ለምሳሌ ለረጅም ጊዜ ምናልባትም ለ6 ወራት ከውጭ ላይ የተቀመጠው ውሃ ቢኖርና አሁን ደግሞ ከማጣሪያ ወጣ አዲስ ውሃ ቢመጣ የትኛው ጥሩ ነው? አዲሱ ወይስ አሮጌው? አዲሱ ነው ወንድሜ። ነባሩ ማለትም ለ6 ወራት የቆየው ውሃ ጥሩ አይደለም። ውጭ ላይ የተቀመጠ ነው፣ ጣዕሙ የተቀየረ ነው። ምናልባትም ሙሉ በሙሉ ሊበላሽ ይችላል። በሌላ በኩል ደግሞ ያልተጣራ አዲስ ውሃ ቢኖርና የተጣራ የቆየ ውሃ ቢኖር ምናልባትም ለ6 ወራት የቆየ ቢሆንም የተሻለው የቆየ ውሃ ነው። ስለዚህ ጉዳዩ የቆየ ነገር እውነት ነው፣ አዲስ ነገር እውነት ነው የሚል ጉዳይ አይደለም። ትክክል የሚሆነው እውነተኛው ነው። ትክክል የሆነው ሐቁ ብቻ ነው። በሪግቬድ መጽሐፍ ቁጥር 1 ሂም 1 ቁጥር 46 እንደሚከተለው ተገልጿል። አምላክ አንድ ነው፣ በተለያዩ ስሞች ልትጠሩት ትችላላችሁ። እዚህ ጋር መገንዘብ ያለብህ አንተ የእምነት መጽሐፍቶችን ማለትም ቬዳን፣ ራማያን፣ ብርሃማን ወይም መጽሐፍ ቅዱስን ልትከተል ትችላለህ። ነገር ግን እነዚህ ሁሉም መጽሐፍቶች በመጨረሻ ወደ ወረደው ቅዱስ ቁርአን ያመለክታሉ። ሁሉም መጽሐፍቶች መጨረሻና መደምደሚያ ሆነው የሚመጡትን መልእክተኛ እንድንከተል ያዛሉ። ስለዚህ ብሉይ ኪዳንም አዲስ ኪዳንንም ብትከተል ወይም ቬዳን ብትከተል አሊያም ፓኒሽድን ብትከተል የመጨረሻውና መደምደሚያው መልእክት የተሻለ ነው። በመሆኑም አሮጌውን መከተል አያስፈልገንም። አዲሱ እትም ከተገኘ የኋለኛውን አሮጌውን መከተል ተገቢ አይደለም። አዲሱ እትም እስከሚመጣ ድረስ አሮጌውን እንከተላለን። ለምሳሌ አንቲም ረሽም ከመጣ አወል ረሽም የመጀመሪያውን ረሽም አንከተልም። የመጨረሻውና መደምደሚያ በሆነው ረሽም ማለትም በነብዩ መሐመድ ሰለላሁ ዐለይሂ ወሰለምና የመጨረሻ መልእክት የሆነውን ቅዱስ ቁርአንን መከተል አለብህ። ናራ ሸምሳ ሙሐመድ ረሱል የመጨረሻው ረሽም እንደሆነና በሂንዱ መጽሐፍት እንደተገለጸ ተናግራል። ታዲያ ለምን የሂንዱ መጽሐፍትን አትከተልም? In Hindu scripture it is mentioned Antim Rishi. Yes. Then why can't you follow it? Follow the Antim Rishi. አንቲም ረሽምን ተከተል ነው የምትለኝ? አንቲም ረሽምን እየተከተልኩ እኮ ነው። ታዲያ ለምን ወደ ቁርአን ተተረጉሟለህ? ኦ የኔ ወንድም አንቲም ረሽም ስትል ቀደም ብዬ ገልጫዋለሁ።
የአባቱ ስም ቪሽኑያሽ አብደላህ የእናቱ ስም ደግሞ ሱመቲ አሚና ጸጥታ በሰፈነባት ከተማ በመካ ከተማ ይወለዳል ይላል። ይህንን ባህሪ የሚያሟላ ሌላ ሰው ታውቃለህ? የምታውቀው አለ? አይ የለም። ይህን መስፈርት የሚያሟላ ሌላ ሰው ማንም የለም። የኔን ትምህርት ተከታትለው ከሆነ በርካታ ባህሪያቶችን ተናግሬያለሁ። በቂ ጊዜ ቢኖር ኑሮ ልነግርህ እችል ነበር። ምክንያቱም ትምህርቴ ያተኩር የነበረው ነብዩ መሐመድ ሰለላሁ ዐለይሂ ወሰለም በሂንዱ መጽሐፍት ውስጥ ያላቸውን ባህሪ ነበር። ስለዚህ አስተዋይ ከሆንክና ይህ መጽሐፍ የምትከተል ከሆነ ይህ መጽሐፍ መሐመድ ሰለላሁ ዐለይሂ ወሰለም አንተም ረሽም ናቸው ይላል። በተመሳሳይ ሁኔታ በመጽሐፍ ቅዱስ ውስጥ ተገልጿል። ኢየሱስ ክርስቶስ ዐለይሂ ሰላም በዮሐንስ ወንጌል ምዕራፍ 16 ከቁጥር 12 እስከ 13 እንዲህ ብሏል። የምነግራችሁ ገና ብዙ አለኝ፣ ነገር ግን አሁን ልትሸከሙት አትችሉም። ግን እርሱ የእውነት መንፈስ በመጣ ጊዜ ወደ እውነት ሁሉ ይመራችኋል። የሚሰማውን ሁሉ ይናገራል እንጂ ከራሱ አይናገርምና የሚመጣውንም ይነግራችኋል። ከዚህ ጥቅስ እንደምንረዳው ነብዩ መሐመድ ሰለላሁ ዐለይሂ ወሰለም እንደሚመጡና ወደ እውነተኛው መንገድ እንደሚመሩን ከራሳቸውም አንደበት ምንም ነገር እንደማይናገሩ ነው። ኢየሱስ ክርስቶስ ዐለይሂ ሰላም ወደፊት መደምደሚያ የመጨረሻ ነብይ እንደሚመጣ ተናግሯል። ምክንያቱም የሚነግራችሁን አሁን ልትሸከሙት አትችሉምና አልገልጽላችሁም። በዚያም ወቅት የነበሩ ተከታዮቹ የነበረውን እውነት የመሸከም አቅም አልነበራቸውም። ታላቁን እውነት ሊገነዘቡ የሚችሉ አልነበሩም። ለምሳሌ እኔ ራሴ ዶክተር መሆን ብፈልግ በቀጥታ ወደ ሜዲካል ኮሌጅ አልሄድም። በመጀመሪያ ማሟላት ያለብኝ የተለያዩ ደረጃዎች አሉ። ደረጃ 1፣ ደረጃ 2፣ ደረጃ 3 ወዘተ። የመጨረሻው ደረጃ ላይ በመደርስበት ጊዜ ወደ ሜዲካል ኮሌጅ እሄዳለሁ። ባጭሩ ልጄን ዶክተር መሆን ስላለብህ በቀጥታ ወደ ሜዲካል ኮሌጅ ሄድ አለለውም። ምክንያቱም ብዙ መስፈርቶችን ማሟላት ስላለበት። ኃያሉ አምላካችን የሰው ልጅ የመረዳት አቅሙ መቼ እንደሆነ ትክክለኛውን ጊዜ ያውቃል። 1፣ 3 ደረጃዎች። ለምሳሌ የመጀመሪያውን ዙር ደረጃ ደረስክ እንበል። ከዚያ 10ኛውን ደረጃ ስታጠናቀቅ ወደ ሜዲካል ኮሌጅ ትካተታለህ። ከዚያም ዶክተር ትሆናለህ። መጽሐፍቶቹንም የሜዲካል በመመሪያነት ትከተላለህ። ደረጃ 1፣ ደረጃ 2 እያልክ የመጨረሻውን ደረጃ ያሉ መጽሐፍት ትከተላለህ ማለት ነው። በተመሳሳይ ሁኔታ ሁሉም መጽሐፍቶች የሚያመለክቱት መጨረሻና መደምደሚያ ወደ ሆኑት ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ነው። በመሆኑም የመጨረሻውና መደምደሚያ የሆኑትን ነብይ እንዲሁም ትክክለኛውን ጌታ አላህ Subhanahu Wa Ta'ala እንደምትከተል ተስፋ ተጨማሪ ጥያቄ አለኝ። ይቅርታ፣ ሌሎችም መጠየቅ የሚፈልጉ ሰዎች ስላሉ እድሉን መስጠት ይኖርብናል። በቂ እድል ያገኘ ይመስለኛል። ምናልባት ተጨማሪ ጥያቄዎች ካሉ ፕሮግራሙ ከተጠናቀቀ በኋላ ከዶክተር ዛኪር ናይክ ጋር መገናኘት ትችላለህ። ጥያቄዎችን ለማስተናገድ ፈቃደኛ ነው። ስለዚህ እባክህ ወደ ኋላ ተመለስ። ወንድም ይቀጥል። እዚህ ጋር Good evening, Mr. Zakir Naik. I am Kumar from India. I am a Hindu. Past 1.5 years I am referring Quran. እንዴት አመሸህ ዶክተር ዛኪር ናይክ? እኔ የመጣሁት ከህንድ ነው። የሂንዱ እምነት ተከታይም ነኝ። ቁርአን ሳነብ ያገኘኋቸው ግልጽ ያልሆኑልኝ ነገሮች ለመጠየቅ እፈልጋለሁ። መመሰጥ ሜዲቴሽን በእስላም ለምን አይፈቀድም? የዳግም ልደት ጽንሰ ሐሳብ በእስላም ቦታ የለውም። ለምን? አንድ አምላክ እንዳለ አምናለሁ። ነገር ግን እሱ ብቸኛ ፈጣሪ እንደመሆኑ መጠን ሁሉንም ፍጡራንን ጥሩና መልካም አድርጎ ለምን አልፈጠረም? There were 3 questions. If I heard you correctly, the first question was, why is meditation not allowed in Islam? That was meditation. The first question was meditation. There were 3 questions. The first was, why is meditation... ወንድሜ 3 ጥያቄዎችን ጠይቋል። የመጀመሪያው ጥያቄ መመሰጥ ሜዲቴሽን ለምን በእስላም አልተፈቀደም የሚል ነው። የሁለተኛው ጥያቄ ኃያሉ አምላካችን የሰው ልጅ በሙሉ ለምን ጥሩ አድርጎ አልፈጠረም? ምክንያቱም ጥሩም መጥፎም ፍጡር በመኖሩ። ሶስተኛው ጥያቄ በእስላም ውስጥ የዳግም ልደት እምነት የሌለው ለምንድን ነው? ሶስተኛው ጥያቄ በእስላም ውስጥ የዳግም ልደት እምነት የሌለው ለምንድን ነው? ይህ ሁለተኛው ጥያቄ ነው። የመጀመሪያውን ጥያቄ በተመለከተ ማለትም መመሰጥ በእስላም የማይፈቀደው ለምንድን ነው ለሚለው ጥያቄ መልስ ለመስጠት መመሰጥ ሜዲቴሽን ምን ማለት እንደሆነ መረዳት ያስፈልጋል።
ምናልባት ሜዲቴሽን ስትል ማስተዋልን ማስተንተንን ወዘተ ለማለት ፈልገህ ከሆነ ይህንን ሁኔታ ሊተካ የሚችል ከሁሉም የተሻለና በላጭ የሆነ ከአላህ ጋር በቀጥታ የሚያገናኝ በእስላም ውስጥ ያለ አቋራጭ መንገድ ሶላት ነው። ሶላት ስግደት ማለት ነው። የምንሰግደው ሶላት ከአላህ ጋር የሚያገናኘን ቀጥተኛ መንገድ ነው። አንተ ሜዲቴሽን ወይም ሌላ ስም ልትሰጠው ትችላለህ። ከአላህ ጋር የሚያገናኝ ቀጥተኛ መንገድ ሶላት ይባላል። ከአላህ ጋር በቀጥታ ልትገናኝበት ትችላለህ። ነገር ግን ሜዲቴሽን አይንን ጨፍኖ አይምሮን ሰብስቦና ወጥሮ የሚደረግን ተመስጦ ከሆነ ያሰብከው ያ ትክክል አይደለም፣ ሊሆንም አይችልም። በዚህ መንገድ እንዴት ወደ አምላክ መቃረብ ይቻላል? ወደ አላህ ለመድረስ ወይም ለመቃረብ በጣም የተሻለው አካሄድ አላህ ራሱ ወደሱ እንዴት መድረስ እንዳለብህ የመራህና የነገረህ አካሄድ ነው። ቁርአንን ብታነበው የሶላት ዋነኛው ክፍል ሱጁድ ነው። ይህን አስመልክቶ በቁርአን ውስጥ ከ92 በላይ ቦታዎች ተወስቷል። ከፍተኛውን የላይኛውን የሰውነት ክፍላችንን መሬት ላይ አስቀምጠን ሱብሃን ረቢል አዕላ የተላቀው ጌታ አላህ ጥራት ይገባው የሚለውን ዚክር 3 ጊዜ እንላለን። በሳይኮሎጂ እንደተረጋገጠው ቀሪ የሰውነት ክፍላችንን በቀጥታ መቆጣጠር ሲቻል አእምሯችን ግን ከዚህ የተለየ ነው። አእምሯችን በሐሳብ እንደተጠመደ ይቀጥላል። እንዴት ሰውነት በቁጥጥር ስር ሆኖ ሳለ እንዴት አይምሮ ከቁጥጥር ውጭ ሊሆን ይችላል? አእምሯችንን ለመቆጣጠር ሰውነታችንን በቅድሚያ በቁጥጥር ስር እንዲውል ማድረግ ያስፈልጋል። የላይኛው የሰውነት ክፍላችን ወደ መሬት ዝቅ አድርገን ሱብሃን ረቢል አዕላ የተላቀው ጌታ አላህ ጥራት ይገባው፣ የተላቀው ጌታ አላህ ጥራት ይገባው፣ የተላቀው ጌታ አላህ ጥራት ይገባው ከማለት የተሻለ መንገድ ምን አለ? ይህ የአምልኮ ስርዓት በእናንተው የእምነት መጽሐፍት ውስጥ ተጠቅሷል። በሂንዱ መጽሐፍት ውስጥ ስሽታን የሚባል የአምልኮ ስርዓት አለ። ትርጉሙም 8 የሰውነት ክፍሎች ወይም አካሎች ማለት ነው። እነዚህን 8 አካላት መሬት ላይ በምታሳርፍበት ወቅት ስሽታን ይባላል። 8ቱም የሰውነት ክፍሎች ግንባር፣ አፍንጫ፣ 2 እጆች፣ 2 ጉልበቶች፣ 2 እግሮች ናቸው። ሱጁድ በምናደርግበት ሰዓት ግንባራችንንና አፍንጫችንን መሬት ላይ እናስቀምጣለን። 2 እጆቻችንን እናስቀምጣለን። 2 ጉልበቶቻችንን መሬት ላይ እናሳርፋለን። በመጨረሻም 2 እግሮቻችንን እናስቀምጣለን። እነዚህ በሂንዱ መጽሐፍት ውስጥ የተጠቀሱት 8 የሰውነት ክፍሎች ስሽታን ይባላሉ። ትርጉሙም 8 አካላት ወይም የሰውነት ክፍሎች ማለት ሲሆን ይህም የአምልኮ አይነት ነው። በተመሳሳይ ሁኔታ በመጽሐፍ ቅዱስ ውስጥ በዘፍጥረት ምዕራፍ 17 ቁጥር 3 ላይ ደግሞ የሚከተለው ተገልጿል። አብርሃምም ግንባሩ መሬት እስኪነካ ድረስ ዝቅ ብሎ ሰገደ። በኦሪት ዘኍልቍ ምዕራፍ 20 ቁጥር 6 ላይ ደግሞ እንዲህ ይላል፣ ሙሴና አሮን ከሕዝቡ ፈቀቅ ብለው በድንኳኑ ደጃፍ ቆሙ። ሙሴና አሮን ከሕዝቡ ፈቀቅ ብለው በድንኳኑ ደጃፍ ቆሙ። በግንባራቸውም ወደ መሬት ተደፍተው ሳሉም የእግዚአብሔርን መገለጥ የሚያመለክተው አንጸባራቂ ብርሃን ታያቸው። በመጽሐፈ ኢያሱ ምዕራፍ 5 ቁጥር 14 ላይ ደግሞ የሚከተለው ሰፍሯል። ኢያሱ ወደ መሬት ወድቆ ሰገደል። በማቴዎስ ወንጌል እንደተገለጸው ደግሞ ኢየሱስ ክርስቶስ አለይሂ ሰላም ለአምላኩ ለመስገድ ወደ አትክልት ቦታ ሄዷል። ለአንድ ሙስሊም ከሱጁዱ የበለጠ አካላዊ እንቅስቃሴ የለም። በመሆኑም ከአምልኮዎች ሁሉ በጣም ተመራጩ ሶላት ነው። ከሶላት ውስጥ ደግሞ ዋነኛው ክፍል ሱጁድ ነው። በሂንዱይዝምና በእስላም መካከል ያለ ተመሳሳይነት በሚለው ካሴት ውስጥ ብዙ ስለ ሶላትና የውዱ አደራረግ ዝርዝር ሁኔታዎችን ታገኛለህ። በዚህ ካሴት ውስጥ ሶላትን በተመለከተ በሂንዱይዝምና በእስላም ያለውን ተመሳሳይነት ለማሳየት ሞክሬያለሁ። በእስላምና ክርስትና መካከል ያለ ተመሳሳይነት የሚለው የቪዲዮ ካሴት ብትመለከት በቁርአንና በመጽሐፍ ቅዱስ የተገለጸው ውዱእን አስመልክቶ የተብራሩ ተመሳሳይ ሐሳቦችን ለማሳየት ሞክሬያለሁ። ጊዜው የጥያቄና መልስ ብቻ ጊዜ በመሆኑ ሁሉንም ለማብራራት ረጅም ጊዜ ይወስዳል። ስለዚህ ከአላህ የመገናኛ ድልድይ ሶላት ነው። በምዕራቡ ዓለም this new form called as transcendental meditation. Transcendental meditation, a 14-letter word. Transcendental meditation. And you have to pay through your noses. Our salah is free. ሜዲቴሽን የሚባል ነገር አለ። ባለ 14 ፊደል ቃል ነው። የኛ ሶላት ከዚህ አይነት ነገር የጠራ ነው። በህንድ ውስጥ ያለው ዮጋ ታውቃላችሁ? ዮጋን ታውቃላችሁ? ከአተነፋፈስ ስርዓት ወዘተ ጋር የተያያዘ ነው። የአተነፋፈስን ስርዓት ጨምሮ ሌሎቹንም በሶላት ውስጥ ተጠቃለው እናገኛቸዋለን። ሶላት የመልካምነት መገለጫ የሚለውን ንግግሬን ብትከታተል ማንኛውንም ነገር በስርዓት ተጠቃለው ታገኛለህ። ይህ ጥቅል የሶላት መረጃ ለዚህም ዓለም ለወዲያኛውም ዓለም እጅግ ጠቃሚ ነው። ስለዚህ በእስላም ሶላት ውስጥ ዮጋ፣ ሜዲቴሽንና ሌሎችንም ያተነፋፈስ ስርዓቶች የሶላትን ጥቅል ጠቀሜታዎች ይጨምራሉ። ሶላት ጤናን ያሻሽላል። ሱጁድ ስታደርግ የደም ዝውውር ይካሄዳል። ይህ የደም ዝውውር ወደ ጭንቅላት የሚፈሰውን የደም መጠን ይጨምራል። ሱጁድ ስታደርግ ከአየር ዝውውር ጋር የተያያዙ በሽታዎችም ይቀንሳሉ። ሱጁድ ስታደርግ የአየር ግፊት ይጨምራል። አሁን እያወራን ያለነው ከሕክምና ጋር የተያያዙ ጠቀሜታዎችን ነው።
እነዚህ ህክምና ጠቀሜታዎች ለመስገድ ዋነኛ ምክንያት አይደለም የጎንዮሽ ጥቅሞች ብቻ ናቸው እኛ የምንሰግደው የተለያዩ የጤና ጠቀሜታዎችን ለማግኘት አይደለም ነገር ግን እነዚህ ሳይንሳዊ ጉዳዮች ብቻና ብቻ ናቸው ሶላት ዋነኛ ምክንያት ከአላህ ጋር መገናኘት ነው እነዚህ ሳይንሳዊ እውነታዎች ምናልባትም ሙስሊም ላልሆኑ ወገኖች አሳማኝ ሊሆኑ ይችላሉ የኛ ዋናው ዓላማ ለአላህ መስገድ ነው አላህ ለሱ እንድንሰግድ አዙናል እሱ እንድናመሰግንም አዙናል ጎን በጎንም እነዚህን የጎንዮሽ ጥቅሞች እንቋደሳለን እነዚህ የጎንዮሽ ጠቀሜታዎች እንኳን ከዮጋና ከሜዲቴሽን እጅግ የተሻሉ ናቸው ጥያቄውን እንደመለስኩ ተስፋ አድርጋለሁ እናመሰግናለን አሁን ደግሞ የሴቶች ጥያቄ እንመልስ ሴቶች ማይክ ቁጥር 3ን ተጠቀሙ ከሴቶች ጥያቄ ካለ እናስተናግዳለን ጥያቄ አላችሁ women is there any two more points two more questions ሁለት ያልተመለሱ ጥያቄዎች አሉ ጀዛከላህ የመለስኩት አንድ ጥያቄ ብቻ ስለሆነ ነው አሁን እሺ ሁለተኛው ነጥብ ደግሞ ዳግም ልደትን በተመለከተ ነው ቁርአን የሚያወራው የሂንዱ መጽሐፍት የሚያወሩትን ነው ስለ ፑነርጀነም ፑነር ማለት ቀጣይ ማለት ሲሆን ጀነም ማለት ደግሞ ህይወት ማለት ነው በጥቅሉ ቁርአን ስለ ፑነርጀነም ያወራል ስለ ቀጣይ ህይወት ቁርአን ወደዚህ ዓለም መጣን እንኖራለን እንሞታለን እንዲሁም እንቀሰቀሳለን ቁርአን እንዲላል ወደዚህ ዓለም መጣን እንኖራለን እንሞታለን እንዲሁም እንቀሰቀሳለን ስለዚህ በሚቀጥለው ህይወት እናምናለን ሪግቬድን ብታነቡ በጥቅሉ በሂንዱ መጽሐፍት ውስጥ ከፍተኛ ቦታ የሚሰጠውን ቬዳን ብታነቡ ስለ ፓነር ጀነም ያወራል ሪግቬድ መጽሐፍ ቁጥር 10 ስለ መጪው ህይወት ያወራል Hindu scriptures it speaks about punarjanam in Rigved book number 10 it speaks about the next life but the Hindu scholars የሂንዱ ሃይማኖት ሊቃውንቶች ግን ሳምስካራ የሚባል ፍልስፍና አላቸው ይህ ግን በመጽሐፍቶቹ ውስጥ አልተጠቀሰም ይህ የሳምስካራ ፍልስፍና ህይወት ሞት የሚያወራ የህይወት ዑደት ነው ይህ የህይወት ዑደት በቬዳና በፓኒሽድ አልተጠቀሰም በአጓጊታ ስለ ህይወት ሞት በምዕራፍ ቁጥር 4 ቁጥር 22 ላይ እንዲህ በማለት ይገልጻል የአንድ ሰው አዲስ ልብስ አሮጌውን እንደሚተካ ነፍስም የአካልን ክፍል ትቀያይራለች ይህ ጥሩ ሐሳብ ነው ምን ችግር የለውም የአንድ ሰው አዲስ ልብስ አሮጌውን እንደሚተካ ነፍስ አዲስን አካል ትለብሳለች አሮጌው ከተወገደ ሰውነታችን ከተበጣጠሰ በኋላ እንደገና እንቀሰቀሳለን መጽሐፉ አሮጌው ሰውነት በአዲስ ይተካል ከዚያም አሮጌው በአዲስ ይተካል በሚል ዑደት ይሰራል አላለም ስለዚህ ፑነርጀነምን አስመልክቶ ይህ የባግዋጊታ ጥቅስ ከቬዳ ጋር ተስማሚ ነው በተመሳሳይ ሁኔታ ፓኒሽድን ብታነቡት አንበጣ በሳር ላይ ይሄዳል ከዚያም ወደሚቀጥለው ሳር ይዘላል ይላል ወደ ሶስተኛው ወይም ወደ አራተኛው አለያም ወደ አምስተኛው ሳር ስለመሄዱ ግን አይገልጽም የሂንዱ የሃይማኖት ሊቃውንት ሳምስካራ የሚለው ፍልስፍና ማለትም የህይወት ሞት ዑደትን የደነገጉበት ምክንያት the third grass and the fourth grass and the fifth blade of grass but the reason the Hindu scholars have come up with the philosophy of samskara cycle of birth death reincarnation is because they could not understand they could not realize why are some human beings born in a rich family some in a poor family አንድ ሰው ከሀብታም ቤተሰብ መወለድ ወይም ሌላው ሰው ከደሃ ቤተሰብ የመወለድ ሌላኛው ሰው ጤናኛ በአንጻሩ ደግሞ በሽተኛ ሆኖ የመፈጠሩ ሚስጥር ስላልተረዱትና ስላልተገነዘቡት ነው እነሱም ፈጣሪ ኢፍትሃዊ ሊሆን እንደማይችል በማሰብ ይህንን ፍልስፍና ያምኑበታል አንተ በሽተኛ ሆነ የተፈጠርከው ባለፈው ህይወትህ በሰራው ኃጢያት ምክንያት እንደሆነ ያስባሉ ይህ ፍልስፍና በቬዳም ሆነ በፓኒሽድ አልተጠቀሰም እናም እኚህ ሰዎች የሰው ልጅ አንዳንዴ እንስሳ ሆኖ አንዳንዴ ወፍ አንዳንዴ ነፍሳት ሌላ ጊዜ ደግሞ ሰው ሆኖ ሊፈጠር እንደሚችል ያምናሉ ሰው ሆኖ የተፈጠረው ከሁሉም ጥሩና የተሻለው ነው ይላሉ ትክክል ነኝ 7 ጊዜ ሰው ሆኖ ይፈጠራል ወንድሜ እስኪ ጥያቄ ልጠይቅህ በዚህ ዓለም ላይ ኃጢያት እየጨመረ ወይስ እየቀነሰ ነው ያለው እየጨመረ ነው ትክክል መልሰሃል የዓለም ህዝብ ቁጥርስ እየጨመረ ነው ወይስ እየቀነሰ ነው እየጨመረ ኃጢያት ሲጨምር የህዝብ ቁጥር መቀነስ ነበረበት በተጨማሪም የሂንዱ መጽሐፍትን ብትመለከት ሁለት አይነት ጀነት አለ ኃጢያት ሲጨምር የህዝብ ቁጥር መቀነስ ነበረበት በተጨማሪም የሂንዱ መጽሐፍትን ብትመለከት ሁለት አይነት ጀነት አለ አንደኛው አይነት ዋንኛው የጀነት ሀገር ሲሆን ሞክሻ ወይም ሪዋና ሌላኛው ደግሞ ሲሞት የሚሄድበት እስዋርግ የሚባለው ነው
ወደዚህም የሚሄደው አንድ ሰው በጾለት ሰዓቱ ጥሩ ከሰራ ነው። መጥፎ ከሰራ ግን ወደ ናር ይሄድና እንደገና ይወለዳል። መልካም የሰራ ሰው ወደ ጀነት የሚሄድ ከሆነና መጥፎ የሰራው ደግሞ ወደ ናር የሚሄድ ከሆነ ለምን ሰው በሽተኛ ሆኖ ይፈጠራል? አንድ ሰው እስር ከተፈረደበት በኋላና የእስር ጊዜውን ከጨረሰ በኋላ ነፃ ቢሆንና ዳግም ወንጀል ላይ እስካልወደቀ ድረስ እንዴት ሊቀጣ ይችላል? You can't put him behind bars again unless he has committed some crime again. Correct? So once he's gone to Nark and he comes back, why should he have a congenital heart disease again? Doesn't make sense. ወደ ናርክ ሄዶ ከተመለሰ ለምን ሁለተኛ በሽተኛ ሆኖ ይወለዳል? ይህ ትርጉም አልባ ነው። ይህ የሂንዱ መጽሐፍት አስተምህሮ ሳይሆን የሂንዱ ሊቃውንት አስተምህሮ ነው። የሂንዱ መጽሐፍት ስለ መጪው ህይወት ይናገራሉ። ኢስላምም በተመሳሳይ ሁኔታ ስለ መጪው ህይወት ይናገራል። ስለዚህ ይህ ሁኔታ ማለትም አንዱ ሀብታም ሌላው ድሃ፣ አንዱ በሽተኛ ሌላው ጤነኛ ሆኖ መወለድን ኢስላም እንዴት ያየዋል? See, Quran says in Surah Mulk chapter 67 verse number 2, Allazi khalaqal mawta wal hayata. ቁርአን በሱረቱል አልሙልክ ምዕራፍ 67 ቁጥር 2 እንዲህ ይላል፣ ያ የትኛችሁ ስራው ይበልጥ ያማረ መሆኑን ሊሞክራችሁ ሞትንና ህይወትን የፈጠረ ነው፣ እርሱም አሸናፊው መሐሪው ነው። ይህች ዓለም ለመጪው ህይወት መፈተኛ ነች። ጥሩ ሰው የሚባለው ፈተናዎች በሚቀያየሩበት ሰዓት ራሱን ለዚያ ፈተና የሚያዘጋጅ ነው። ምክንያቱም ሁልጊዜ ተመሳሳይ ፈተና የለም። ፈተናዎች ይቀያየራሉ። በአላህ ፍቃድ አንዳንድ ሰዎች ቀለል ያለ ፈተና ሊገጥማቸው ይችላል። አንዳንዶቹ ደግሞ ከበድ ያለ ፈተና ሊመጣባቸው ይችላል። ፈተናው ቀላል ከሆነ እርማቱ ከበድ ይላል። ፈተናው ደግሞ ከባድ ከሆነ እርማቱ ቀለል ይላል። ለምሳሌ አንድ ሀብታም ዘካ ግዴታ የሚሆንበትን ገንዘብ መጠንና ሁኔታ ካሟላ 2.5 ዘካ ወጪ ማድረግ ይኖርበታል። ለድሃ ሰው ዘካን በተመለከተ ለሚቀርብ ጥያቄ ሙሉ ማርክ ያገኛል፣ 100% ያገኛል። ለድሃ ሰው ወደ ጀነት መጓዝ ከሀብታም አንፃር ይቀልለታል። ሀብታም ሰው በስርዓቱ ዘካን ከሰጠ ከ100 ሊያገኝ ይችላል። 50% ዘካ ከሰጠ 50% ማርክ ያገኛል። ምንም ካልሰጠ 0 ማርክ ያገኛል። He will not give zakat, he will get 0. So for the poor man in the test of zakat, 100 out of 100. For the rich man, maybe his test of hijab is easier. He has got many big house, many rooms. For the poor person in one bedroom flat, doing hijab is more difficult. So ለሀብታም ሰው ሂጃብ ጋር የተያያዘ ፈተና ከድሃው ይልቅ ሊቀልለት ይችላል። ምክንያቱም ብዙ ቤቶች ሊኖሩት ይችላል፣ ብዙ ክፍሎችም ሊኖሩት ይችላሉ። ነገር ግን ለድሃው ሰው ሂጃብን ማስተካከል በአንዲት ጠባብ ክፍል ውስጥ እየኖረ ሊከብደው ይችላል። ስለዚህ ኃያሉ ጌታችን የተለያየን ሰው በተለያየ መንገድ ይፈትናል። ግማሹን ሀብታም አድርጎ ግማሹን ድሃ ያደርገዋል። አንድ ህፃን ልጅ በተፈጥሮ በሽተኛ ሆኖ ቢወለድ ከወንጀል ነፃ ወይም ማዕሱም ነው። ምክንያቱም አንድ ህፃን በተፈጥሮ በሽተኛ ሆኖ ተወለደ ማለት ወንጀለኛ ነው ማለት አይደለም፣ ከወንጀል ነፃ ነው። ምናልባት በሽታው ለወላጆቹ ፈተና ሊሆን ይችላል። ቁርአን ሱረቱል አንፋል ምዕራፍ 8 ቁጥር 28 እንደሚለው ገንዘቦቻችሁና ልጆቻችሁም ፈተና ብቻ መሆናቸውና አላህም እርሱ ዘንድ ታላቅ ምንዳ ያለው መሆኑን እወቁ። ይህ ፈተና ነው። ይህ ለወላጆች ፈተና ነው። ቤተሰቦቹ ታጋሽ ከሆኑ አላህ የአይምሮ ነፃነት ይሰጣቸዋል። አላህ በቁርአኑ እንደተናገረው ታጋሽ ከሆንክ ጥሩ ምንዳን አዘጋጅቶልሃል። ቤተሰቦቹ ጥሩ ሙስሊሞች ከሆኑና በቀን 5 ጊዜ ሶላት ከሰገዱ አላህ ጥሩ ምንዳን ይመነዳቸዋል። እንደሚታወቀው ከጥሩ ሽልማት በስተጀርባ ከባድ ፈተና አለ። ምናልባት በቀን 5 ጊዜ እሰግዳለሁ፣ ዘካን አወጣለሁ፣ ለአላህ በጣም ታዛዥ ነኝ፣ ግና ለምን በሽተኛ ሆኜ ተፈጠርኩ ሊል ይችላል። እናም አላህ በሚፈልገው መልኩ አላህን ሊያመልክ ይችላል። ጥሩ ሰው ጥሩ ሙስሊም ይህ የአላህ ፍቃድ ነው። አልহামዱሊላህ ቢያንስ ልጅ ሰጥቶኛል። ፈተናው ሲከብድ ሽልማቱ ከባድ ይሆናል። በአርት የመመረቂያ ፈተናን ያለፈ በአርት የባችለር ዲግሪን ሲያገኝ የሜዲካል ፈተናን ያለፈ የሜዲካል ዶክትሬት ዲግሪን ያገኛል። ፈተናው ከባድ በመሆኑ የሚያገኘው ዲግሪ ከፍ ይላል፣ ደረጃውን በዚያው ልክ ይጨምራል። ፈተናው በከበደ ቁጥር ደረጃው ከፍ ይላል። ፈተናው ከከበደና ያን ፈተና ካለፍክ ጀነቱል ፊርደውስ ትገባለህ። ይህ ጀነት በጀነት ሀገር ውስጥ ከፍተኛው ማዕረግ ነው። ከፊሉ ከሀብታም ከፊሉ ከድሃ ከፊሉ ጤነኛ ሌላው በሽተኛ ሆኖ የሚወለዱ ሚስጥር ይሄው ነው። ኃያሉ ጌታችን የተለያየን ሰው በተለያየ መንገድ ይፈትናል። ይህ ዓለም ለመጪው ህይወት የመፈተኛ ቦታ ነው። አሁን ደግሞ ሶስተኛውን ጥያቄ ልመልስ። ጥያቄው አላህ የሰው ልጅ በሙሉ ጥሩ አድርጎ አልፈጠረም የሚል ነው። አላህ በቁርአን ውስጥ በብዙ ቦታዎች ላይ እንደተናገረው አላህ ቢፈልግ ሁሉንም የሰው ልጆች ሙስሊም ማድረግ ይችላል።
ሁሉም ሰዎች ለአላህ ታዛዥ እንዲሆኑ ማድረግ ይችላል ግና ይህ ፈተና ነው አላህ ለመላእክቶቹ የሱን ትእዛዝ በፍጹምነት እንዲፈጽሙ አድርጓቸዋል ከዚያ ትእዛዝ ውጭ ምንም አይነት ምርጫ የላቸውም የሰው ልጅ ግን አላህን የመታዘዝ ወይም ያለመታዘዝ ምርጫ ተሰጥቶታል የሰው ልጆች የአላህ መልካም ፍጡራን ናቸው ምርጫ አለን የተሰጠንን የመምረጥ መብት ተጠቅመን የአላህን ትእዛዝ ከጠበቅን ከመላእክቶች በላይ ደረጃ ይኖርናል መላእክቶች አላህን ያለምንም ፈተና ያመልኩታል እነዚህ አላህን ለመገዛት የግል ፍላጎታቸው ፈቃዳቸው አልተጨመረበትም በራሳችን ምርጫ አላህን ከታዘዝን ከመላእክቶች የተሻለ ደረጃ ይኖርናል የአላህን ትእዛዝ ካላከበርን ግን እንደ ሰይጣን እንሆናለን ስለዚህ አላህ ቢፈልግ ኑሮ ሁሉንም አማን ማድረግ ይችላል የአላህ ፍላጎት ከሆነ ሁሉም ሰው ፈተናውን እንዲያልፍ ሊያደርግ ይችላል ለምሳሌ አንድ መምህር ክፍል ውስጥ 2 ሲደመር 2 4 ብሎ ቢያስተምርና ይህን ፈተና ላይ ቢያመጣው አንድ ተማሪ 2 ሲደመር 2 5 ብሎ ሲጽፍ ቢያይ ትክክል አይደለም መልሶ 4 ነው ሊል አይችልም ምክንያቱም ይህ ፈተና ነው ይህን ካደረገ ግን እያጭበረበረ ነው አላህ ቢፈልግ ኑሮ ሁሉም ሰው የጀነት ቁልፍን እንዲጨብጥ ባደረገ ነበር ግን ፈተና አለ ይህ ደግሞ ለሚመጣው ህይወት መፈተኛ ነው የአላህን ትእዛዝ የምትከተል ከሆነና የነብዩ መሐመድ ሰለላሁ ዐለይሂ ወሰለም አስተምህሮ የምትይዝ ከሆነ ወደ ሰላማው ሀገር ጀነት ትገባለህ አላህ ማንኛውንም ሰው ወደ ጀነት እንዲገባ ያደርጋል ግና ፈተና አለ ይህ ደግሞ ታለፍ ያለበት ፈተና ነው አንድ ሰው ካለፈ ወደ ጀነት ይገባል መልስን መልሻለሁ ብዬ ተስፋ አድርጋለሁ እናመሰግናለን አሁን ደግሞ የሴቶች ጥያቄ እንመልስ ሴቶች ማይክ ቁጥር 3ን ተጠቀሙ ከሴቶች ጥያቄ ካለ እናስተናግዳለን anyone from the women's section any female who wants to ask እኔ መምህር ነኝ ወደ ጀነት የመግቢያ ቁልፎች በአላህና በመላእክተኛው ሰለላሁ ዐለይሂ ወሰለም ማመን ነው በአላህ ብቻ ማመን በቂ አይሆንም በአላህ መልእክተኛ ማመን ምን ያክል ጠቃሚ ነው The key to the kingdom of the peace is the both concept of the God believe in the messenger would only the concept of the God be enough how important is the belief of the messenger thank you Sister asked the question that the key to the kingdom of heaven to go to the kingdom of peace have to believe in God እሷ የጠየቀችው ጥያቄ ወደ ጀነት ለመግባት ስለ አምላክ ማንነት ማወቅና በነብዩ መሐመድ ሰለላሁ ዐለይሂ ወሰለም አስተምህሮት መከተል ተገቢ ነው ወይ የሚል ነው በአላህ ብቻ ማመን በቂ አይሆንም ወይ የነብዩን ሰለላሁ ዐለይሂ ወሰለም አስተምህሮ መከተል ምን ያህል ጠቃሚ ነው የሚል ነው እሷ በተዘዋዋሪ መንገድ የጠየቀችው ጥያቄ የአላህ መልእክት ቁርአን ወደ ጀነት ለመግባት በቂ ነው ወይ የሚል ነው የነብዩ አስተምህሮ ሐዲስ ምን ያክል አስፈላጊ ነው የሚል ነው እህቴ ቁርአን እንዳለን አላህን ታዘዙ መልእክተኛውን ሰለላሁ ዐለይሂ ወሰለምንም ተከተሉ ብሎናል የቁርአን መልእክት መታዘዝ ካለብሽ የመልእክተኛውንም ሰለላሁ ዐለይሂ ወሰለም አስተምህሮ መከተል ይኖርብሻል በሱረቱ ኒሳ ምዕራፍ 4 ቁጥር 59 አላህ እንዲህ ብሏል አላህን ተገዙ መልእክተኛውንም ታዘዙ የመልእክተኛውን አስተምህሮ ካልተከተልሽ ቁርአንን ተከተልኩ ማለት አትችይም ቁርአን እንደገለጸልን የነብዩ ሰለላሁ ዐለይሂ ወሰለም አስተምህሮ የቁርአን ማብራሪያ ነው ቁርአን ጥቅል ሐሳብን የያዘ መጽሐፍ ነው